ሰላም እንደምን ቆያችሁ? እንደምን አላችሁ? ውድ የመላት ቱቶሪያልስ ቤተሰቦች እንዴት ናችሁ? ዛሬ ጥር 27 2017 ዓ.ም የማኔጅመንት የቢዝነስ ማኔጅመንት፣ ቢዝነስ አድሚኒስትሬሽን እንዲሁም አንተርፕረነርሺፕ ተብለው የሚጠሩ ዲፓርትመንቶች በጋራ የተፈተኑትን የኤግዚት ኤግዛም ጥያቄዎች ከነማብራሪያቸው ይዤ መጥቻለሁ። ዛሬ በሚኖረን ቆይታ የመጀመሪያውን ክፍል እንመለከታለን። ለአጠቃላይ ያሉ ጥያቄዎችን በአራት ክፍሎች አቀርብላችኋለሁ። መጨረሻው ክፍል ላይ አንድ ላይ ሰብስቤ ኳንታቲቭ ጥያቄዎችን ወይም ደግሞ ቁጥር ነክ ጥያቄዎችን አንድ ላይ ሰብስቤ አዘጋጅቼ አቀርብላችኋለሁ። ዛሬ እንግዲህ በዚህ መደዳ ሶስቱን ክፍል ላይ የምንመለከተው እንግዲህ ኮንሴፕት ጥያቄዎች፣ ቲዎሬቲካል እና ጥያቄዎችን እንመለከታለን ማለት ነው። ዛሬ በሚኖረን ቆይታ እስከ 27 አካባቢ ድረስ የሚደርሱ ጥያቄዎችን ለማየት ጥረት እናደርጋለን። እስከ መጨረሻው አብራችሁን እንድትቆዩ ጋብዛለሁ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል ቢያስፈልጋችሁ ከስር በማስቀመጥላችሁ ዲስክሪፕሽን በማስቀመጥላችሁ ስልክ ልታዋሩ ትችላላችሁ። በተለይ የቀጣይ ዓመትም ላይ የኤግዚት ኤግዛምን የምትወስዱ በማንኛውም ሰዓት የኤግዚት ኤግዛምን የምትወስዱ የማኔጅመንት፣ የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ተማሪዎች ካላችሁ እንዲሁም ስልጠናዎችን በኦንላይንም ደግሞ ቀጣይ ዓመት ጀምሮ በአካልም መስጠት ስለምጀምር ስልጠናዎችን የምትፈልጉ ልጆች ልታዋሩኝ ትችላላችሁ። እንዳልኳችሁ ዲስክሪፕሽን ኤሪያ ላይ ስልኬን አስቀምጥላችኋለሁ። ዛሬ ወደምንመለከታቸው ጥያቄዎች እንግባ። ከመጀመሪያው ጥያቄ እንጀምራለን። እያንዳንዱን ጥያቄ በተቻለ መጠን ሰፋ ካለ ማብራሪያ ጋር እንመለከታለን። ኬሽን ነምበር 1 ABC company wants to differentiate its brand by delivering a products that competitors are unable to offer a difference. Such differentiation criteria are A. distinctiveness, B. profitable, C. communicable, D. አፎርዴብል። ኤቢሲ የሚባል ካምፓኒ እንግዲህ ብራንዱን ዲፈረንሽት ማድረግ ፈለገ ብራንዱን ዲፈረንሽት ማድረግ ፈለገ። ያንን ብራንድ ደግሞ እንግዲህ ከኮምፒውተሮች ኦፈር ማድረግ የማይችሉትን ዲፈረንስ ደሊቨር በማድረግ ብራንዱን ዲፈረንሽት ማድረግ ፈለገ። ይህን የዲፈረንሽን ክራይቴሪያ ምን ብለን እንጠራዋለን እንላለን። እንግዲህ እንደሚታወቀው ዲፈረንሽን ብለን የምንጠራው በተለይ በማርኬቲንግም ውስጥ በስትራቴጂክም ውስጥ በጣም አንድ ኮመን ከሚባሉ ቱሎች ስንወስድ ዲፈረንሽን ብለን የምንጠራው ስትራቴጂ ነው። ያ ስትራቴጂ እንዳጠቃላይ ፕሮዳክታችን ወይም ደግሞ ሰርቪሳችን ዩኒክ የሆነ ፊቸርን ይዞ ግሬተር ዩናይት ቫሊዩን ይዞ እንዳጠቃላይ ከኮምፒውተሮች አንጻር ቤተር ዩናይት ኤክስፒሪየንስን ይዞ የሚገኝ ከሆነ ያንን ዲፈረንሽን ብለን እንጠራዋለን። እንዳጠቃላይ በተቻለ መጠን ብራንዳችንን እንዲታወቅ ፖዚሽን የምናደርግበት ማርኬት ላይ ዲስቲንክቲቭ መሆን የምንችልበትን መካኒዝም ነው እንግዲህ ዲፈረንሽን ብለን የምንጠራው። ብዙ አይነት ዲፈረንሽን መካኒዝሞች አሉ። የፕሮዳክት ዲፈረንሽን አለ። አንዳንድ ለየት ያለ ዩኒክ ፊቸር ያለው ዩኒክ ዲዛይን ያለው ዩኒክ ኳሊቲ ያለውን አይተም ደሊቨር በማድረግ በፕራይስ ዲፈረንሽት ይደረጋል። ያ ማለት ከዚህ አሁን አፎርዴብል ከሚለው አንጻር በፕራይስ በተለያየ አይነት ኮንቴክስት ሰዎች የተለያየ ፕራይስ ምሳሌ ሴት በማድረግ በፕራይስ ዲፈረንሽት ይደረጋል። በብራንድ ዲፈረንሽት ይደረጋል። ስትሮንግ የሆነ ሪኮግናይዜብል የሆነ በተለያየ አይነት ኮንቴክስት በብራንድ ዲፈረንሽን አለ። ብራንድ ዲፈረንሽን ከዛ በተጨማሪም የሰርቪስ ዲፈረንሽን አለ። ከስተማይዝድ የሆነ ሱፔሪየር ናይት ሰርቪስ በመስጠት ዲፈረንሽት ማድረግ ይቻላል። እንዲሁም ፐርሰናል ናይት ዲፈረንሽን አለ። የስኪል ሊሆኑ በጣም ፍሬንድሊ የሆኑ አይነት ሰራተኞችንም በመቅጠር ዲፈረንሽት ማድረግ እንችላለን። እንዳጠቃላይ አሁን ከነዚህ ውስጥ ማንኛው ክራይቴሪያ ነው ስንል የበለጠው ክራይቴሪያ በተለይ በብራንድ ዲፈረንሽት የምናደርግ ከሆነ ብራንድ ሞር ደግሞ ዩኒክ ነው፣ ብራንድ ዲስቲንክቲቭ ነው። ከዚህ አንጻር የዚህኛውን የዲፈረንሽን ክራይቴሪያ ኤ ዲስቲንክቲቭነስ መልስ ይሆናል ማለት ነው። የዚህኛው ጥያቄ መልስ በዚህ መልክ ማየት እንችላለን። ቢኮዝ ዲፈረንሽት ለማድረግ የፈለገው በብራንድ ነው። ብራንድ ደግሞ ዲስቲንክቲቭ ነው። ብራንድ ዩኒክ ነው። ምሳሌ በአፎርዴቢሊቲ፣ በኮሚኒኬሽን እንዲሁም በፕሮፊቴብል ደረጃ ሌሎችም ኮምፒት ማድረግ ይቻላሉ። ነገር ግን አንድ ዩኒክ በሆነ መንገድ ብራንድ ግን ዩኒክ ነው፣ ብራንድ ዲስቲንክቲቭ ነው። ያንዱን ብራንድ ሌላኛው መጠቀም አይችልም። በብራንድ ዲፈረንሽት ለማድረግ የምንጥር ከሆነ ያንን ክራይቴሪያ ዲስቲንክቲቭነስ ብለን እንጠራዋለን ማለት ነው። ዛንስር ቢ ኤ ይሆናል ማለት ነው። ናይስ። ወደ ሁለተኛው ጥያቄ እንምጣ። ሁለተኛው ጥያቄ while we are conducting human resource planning if a surplus of employee is expected what's the activity of human resource planner? በhuman resource planning ውስጥ ሰርፕለስ ቢያጋጥም what will be the action ነው። አክሽኑ መቻል አለበት። reducing work hours for job sharing, B hiring temporary employees, C attempt to reduce turnover, D subcontract workers to another company. ስለዚህ ሰርፕለስ አለ ማለት እንግዲህ ከሚያስፈልገን የሰው ልክ በላይ በተቋማችን ውስጥ ይገኛል። ምን ማድረግ ነው የሚጠበቅብን ነው። ሰርፕለስን እንግዲህ ሂውማን ሪሶርስ ፕላኒንግ እንዳጠቃላይ አንድም በተቋማችን ውስጥ ያለውን ካፓቢሊቲ እናጠቃላይ ዲማንዱን ከሰፕላይ ጋር ማች ማድረግ መቻል ነው። ስለዚህ በተቋማችን ውስጥ ከሚያስፈልገን ልክ የሆነውን
የሰው ሀብት እንዲንዝ ማድረግ መቻልን ነው እንግዲህ ሂውማን ሪሶርስ ፕላኒንግ ኤሙ። በሂውማን ሪሶርስ ፕላኒንግ ውስጥ አሴ ሂውማን ሪሶርስ ፕላነር ሾርቴጅ ቢያጋጥምና አሴ ሂውማን ሪሶርስ ፕላነር ሰርፕለስ ቢያጋጥም ምን ማድረግ እንደሚጠበቅብን ስትራቴጂዎችን ቀድመን ዴቨሎፕ እናደርጋለን። ለምሳሌ አሁን በብዛት ሰርፕለስ የሚያጋጥም ከሆነ እንደ ሾርት ተርም ኦፕሽንም እንደ ሎንግ ተርም ኦፕሽንም ሪኮመንድ የሚደረጉ አሉ። ለምሳሌ ቅጥረን ፍሪዝ ማድረግ፣ የአባላት ማቋረጥ፣ መግታት፣ ፓርታይም የሚሰሩ ሰዎች ካሉ እነሱም መቀነስ፣ ከዛ ተጨማሪ ሰራተኞችን ትራንስፈር መቀነስ፣ የወርክ ዊኮችን የወርክ ሰዓቶችን መቀነስ፣ አንዳንድ መዝጋት የሚጠበቅብን አክቲቪቲዎች ካሉ እነዛን መዝጋት። እነዚህ ጉዳዮች አሉ። ከዛ ተጨማሪም አትሪሽንን ኢንካሬጅ ማድረግ፣ ሰዎች ስራ የሚለቁበትን መንገድ ያንን ወይም ደግሞ ሰዎችን ወደ ሌላ ቦታ ትራንስፈር ማድረግ ስንል እንዳጠቃላይ በተለያየ ቦታ ትራንስፈር ማድረግ፣ ሪትረንች ማድረግ፣ እንደዚህ ሞር ሪኮመንድ የሚደረጉ ስትራቴጂዎች ናቸው ማለት ነው። ካሉት ኦፕሽኖች ውስጥ ግን ማንኛው መልስ ይሆናል ስንል የዚህኛውም መልስ የሚሆነው ኤ ይሆናል። ሪዲዩሲንግ ወርክ አወር ኦር ጆብ ሼሪንግ ብለን የምንጠራው በተቋማችን ውስጥ በጣም ሰርፕለስ ካለ ያንን ሰርፕለስ መቀነስ የምንችልበት ሜካኒዝም የሚሆነው ወርክ አወርን መቀነስ ስንችል ነው። ካልሆነ ግን ለምሳሌ ቢን ስንመለከት ቴምፖራሪ ሰራተኞችን ቀጠርን ማለት የበለጠ ሰርፕለሱን እናባብሰዋለን ማለት ነው። ከዛ ተርኖቨርንም ሪዲዩስ ለማድረግ የምንቀንስ የአቴምት የምናደርግ ከሆነ እሱም ሰርፕለሱን ያበዛዋል። ምክንያቱም በሰርፕለስ ጊዜ የሚመከረው አትሪሽን ስለሆነ የሰራተኞች እንዲለቁ ነው ሪኮመንድ የሚደረገው እንጂ ተርኖቨር እንዲቀንስ አቴምት የምናደርግ ከሆነ ሰርፕለሱን ያባሰ ነው የምናባብሰው። ከዛ ተጨማሪም ሰብኮንትራት የምናደርግ ከሆነ ስራዎችን ሌሎች ካምፓኒዎች እንዲሰሩትም ሰብኮንትራት አድርገን አውትሶርስ የምናደርግ ከሆነም እሱም የበለጠ ሰርፕለስ ኦፍ ኢምፕሎይን የበለጠ ነው የሚጨምረው። ያንን ሰርፕለስ ማኔጅ ማድረግ የምንችለው ምን ማድረግ ስንችል ነው ስንል ዘ አንሰር ውድ ቢ ኤ ይሆናል ማለት ነው። ወርክ ሀወሮችን ኦር ጆብ ሾሪንጎችን ሪሙቭ ማድረግ ስንችል፣ ሪዲዩስ ማድረግ ስንችል የሚለው መልስ ይሆናል ማለት ነው። ኦኬ ናይስ። ወደ ሶስተኛው ጥያቄ እንምጣ። all of the following are ways to deal with organizational politics except ከሚከተሉት ውስጥ እንግዲህ ኦርጋናይዜሽናል ፖለቲክስን ዲል ለማድረግ እንጠቀምበታለን ከአንዱ በስተቀር what is it ነው ምንድን ነው ስንል ኤ ሪሙቭ አንሰርቴኒቲ፣ ቢ ሪሙቭ አምቢጊቲ፣ ሲ ሪዋርድ ፖለቲካል ስኪል፣ ዲ ፕሮቫይድ ሳክ ሪሶርስ። እንግዲህ ከኦርጋናይዜሽናል ፖለቲክስ ስንል ኦርጋናይዜሽናል ፖለቲክስ አጠቃላይ አንድ በተቋማችን ውስጥ የሚገኝ ኢንፎርማል ዩናይት ኢፈርት ውሳኔዎችን ሊሆን ይችላል፣ ፓወሮችን ጌን ለማድረግ የምናደርገው ነገር፣ ግብን ለማሳካት የምንሄድባቸው መንገዶች ነው እንግዲህ ፖለቲክስ ብለን የምንጠራው። በተቋማችን ውስጥ በጣም ብዙ ሀፕን የሚያደርጉ ክላሾች ይኖራሉ። እንግዲህ በተለይ እንደሚታወቀው በተቋማችን ውስጥ ሊሚትድ ዩናይትድ ሪሶርስ ነው። ያንን ሊሚትድ ዩናይትድ ሪሶርስ ለመቀራመጥ ከማሰብ አንጻር በተቋማችን ውስጥ ፖለቲክስ ይኖራል። ብዙ ጊዜ ፖለቲክስ በተቋም ደረጃ እንዳጠቃላይ ፖለቲክስ ኔጋቲቭ ዩናይትድ ኮኖቴሽን ያለው፣ ነገር ግን ሁሌም ፖለቲክስ እንደዛ ማለት ብቻ አይደለም። ምክንያቱም በብዛት ፖለቲክስ ሲባል ከማኒፑሌሽን ጋር፣ ከጥቅመኝነት ጋር፣ ከፋቮሪዝም ጋር የሚገናኝ ስለሆነ በብዛት ያለው ኮኖቴሽን ለፖለቲክስ ያለው ኔጋቲቭ ነው። ነገር ግን ፖለቲክስ በሙሉ ባድ አይደለም። ዚይ አር ኖት ኢንሄረንትሊ ባድ ተብሎ ይጠራሉ። ምክንያቱም በጣም ኮምፕሌክስ የሆነ የኦርጋናይዜሽናል ዳይናሚክሶችን ናቪጌት ለማድረግ በጣም አስፈላጊ የሆነ ኤሌመንት ነው። በደንብ ዲፐንድስ አፖን አወር ማኔጅመንት፣ እኛ ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። በኦርጋናይዜሽናል ቢሄቪየር ውስጥ እንደነ ኮንፍሊክትንም ሌሎችንም ስትረስን ምናምን ስንመለከት በደንብ ማኔጅ ካልተደረጉ በጣም መጥፎ ሊሆኑ ይችላሉ። ነገር ግን ማኔጅ ማድረግ የምንችል ከሆነ ኢቨን ኮንፍሊክትም፣ ኢቨን ስትረስም፣ ኢቨን ፖለቲክስም በጣም ጠቃሚ ነገሮች ናቸው። እነሱ ማኔጅ ማድረግ መቻል ይጠበቅብናል። እሱ የእኛ ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። ማኔጅመንት ላይ ዲፐንድ የሚያደርግ ነገር ነው። ስለ ፖለቲክስ ስናነሳ ይሄ ኦርጋናይዜሽናል ቢሄቪየር ላይ እንግዲህ ሁለት አይነት አንቲሲደንቶች አሉ። ፖለቲካል ቢሄቪየሮች በተቋማች ደረጃ እንዲታዩ፣ አንደኛው ኢንዲቪጁዋል የሆነ ፋክተር ነው፣ ሌላኛው ደግሞ ኦርጋናይዜሽናል ዩናይት ፋክተር ነው። ኦርጋናይዜሽናል ፋክተር ብለን የምንጠራው በተቋም ደረጃ ያለ ፋክተር አንድ አንቲሲደንት የሆነ ፖለቲካል ዩናይት ቢሄቪየሮች እንዲታዩ የሚያደርግ የሆነ ማለት ነው። የፖለቲካል ቢሄቪየሮች ምንድናቸው? እነዚህ ኦርጋናይዜሽናል ፋክተር ስንል የሪሶርስ ስኬርሲቲ፣ የሮል አምቢጊቲ፣ አንክሊር የሆነ የኢቫሉዌሽን ሲስተም ካለ፣ ከዛ እንዳጠቃላይ ያለው የዲሲሽን ሜኪንግ ሲስተም እነዚህ ነገሮችን እንዳጠቃላይ ኢቭን የሊደርሽፕ ስታይል ብለን የምንጠራቸው ጉዳዮችን ከኦርጋናይዜሽናል ፋክተር አንጻር ክላሲፋይ እናደርጋቸዋለን ማለት ነው። እንደ ኢንዲቪጁዋል ፋክተር ኮንሲደር የሚደረጉ ደግሞ አሉ። ኢንዲቪጁዋል ፋክተርስ ኮንሲደር የሚደረጉት ደግሞ የግለሰቦች ፖለቲካል ስኪል፣ የግለሰቦች ኢንተርናል ሎከስ ኦፍ ኮንትሮል፣ የግለሰቦች ኢሞሽናል እና ሌሎች አይነት ያላቸው ሪሶርስ ለፖለቲካል ቢሄቪየር እንደ አንቲሲደንት ኮንሲደር ይደረጋሉ ማለት ነው። ይሄኛው ጥያቄ ደግሞ እየነገረን ያሉን ከሚከተሉት ውስጥ ማንኛው ነው ስለ ኦርጋናይዜሽናል ፖለቲክስ ዲል የሚያደርገው ኤክሴፕት ስለሚል ኦርጋናይዜሽናል ፋክተር የሆነው ማንኛው ነው
የሚል ስለሆነ here the answer would be C reward political skill የሚለው because political skill individual factor ውስጥ ስለሚመደብ ማለት ነው። ይህንን የበለጠ ግልጽ እንዲሆንላችሁ የኦርጋናይዜሽናል ቢሄቪየር የፓወር ኤንድ ፖለቲክስ የሚለው ቻፕተር ላይ በደንብ ማግኘት ትችላላችሁ። so here the answer would be C ይሆናል ማለት ነው። ወደ አራተኛው ጥያቄ እንምጣ። So imagine the lease agreements for specialized equipment includes maintenance service from the leaser. What benefit does this offer for the pharmaceutical company? So አንድ የፋርማሲ ካምፓኒ ሊሆን ይችላል። ሶ ያ የፋርማሲ ካምፓኒ አንድ ስፔሻላይዝድ ኢኩዊፕመንትን በሊዝ አግሪመንት አማካኝነት አገኘ። እንግዲህ ሊዝ ውስጥ ሊዘሩ ለምንጠራለን ሊዝ ተብሎ የሚጠራለ። ሶ ሊዘሩ የሚያከራየው ነው፣ ሊዝ ተብሎ የሚጠራው ደግሞ የሚከራየው ነው። ሶ በሁለቱ መካከል የሚከናወነው ነው ደግሞ ሊዝ አግሪመንት ብለን የምንጠራው። ሶ አንድ የፋርማሲካል ካምፓኒ ኢኩዊፕመንትን ስፔሻላይዝድ ኢኩዊፕመንትን በሊዝ አግሪመንት አማካኝነት ወስዷል። በሊዝ አግሪመንት አማካኝነት ወስዷል። ሶ ዛ ሊዝ አግሪመንት ውስጥ ደግሞ የሜንቴናንስ ሰርቪስም አብሮ አለው። ሶ ያ ከሆነ እንዳጠቃላይ ይሄ ፋርማሲካል ካምፓኒ ያለው ቤኔፊት ምንድን ነው? ኤ ጋራንቲንግ ዘ ኢኩዊፕመንት ዊል ሪሜን ፋንክሽናል ስሩአውት ዘ ሊዝ ፔሪድ። ሶ ኢኩዊፕመንቱን ጋራንቲ አድርጎ በሊዝ ፔሪድ ውስጥ በሙሉ ፋንክሽናል እንደሆነ እንዲቆይ ማድረግ። ቢ አውቶማቲካሊ ግራንት ኦነርሺፕ ኦፍ ዘ ኢኩዊፕመንት ቱ ዘ ካምፓኒ አት ዘ ኤንድ ኦፍ ዘ ሊዝ ተርም። ልክ ሊዝ ተርሙ ካለቀ በኋላ የኢኩዊፕመንቱን ኦነርሺፕ ማግኘት አውቶም ግራንት ማድረግ። ሲ ሪዲዩሲንግ አፕፍሮንት ኢንቨስትመንትስ ኮምፔርድ ቱ ፐርቼዚንግ ዘ ኢኩዊፕመንት። ሶ የምናወጣውን ኢንቨስትመንት መቀነስ በሉን አማካኝነት ስለምናገኝ። whereas ዲ reduce the burden of company internal maintenance staff የኢንተርናል ስታፎቻችንን የሜንቴናንስ በርደን መቀነስ መቻል። ሶ መልሱ ምን ይሆናል የሚል ነው እንግዲህ እዚህ ውስጥ ያለው ጥያቄ። ሶ እንግዲህ ከጥያቄው አንጻር እናጠቃላይ ሊዝ አግሪመንት ምንድን ነው ስንል ሊዝ አግሪመንት ብለን የምንጠራው በዋናነት አንድን ኢኩዊፕመንት በኮንትራት አማካኝነት ከአንድ ሊዘር ወደ አንድ ሊዚ የሚከወን ነው። ሶ ትራንስፈር የምናደርግበት ነው። ሶ ኦነርሺፕ አይኖረውም ሊዝ አግሪመንት ውስጥ ኦነርሺፕ አይኖረውም። ያ ማለት በተለይ በሊዝ ፔሪድ ውስጥ ምንም አይነት ኦነርሺፕ አይኖረውም። የዛ ነው የሚሆነው። ነገር ግን የሊዝ ፔሪዱ ካለቀ በኋላ እንደ ስምምነታቸው ምን ይኖራል? እንደ ስምምነታቸው እንደ በሊዘሩና በሊዙ መካከል እንዳላቸው ስምምነት ምን ይሆናል ስንል የሚያገኙት ለምሳሌ አንድን ማሽን ተከራይቶ ሊሆን ይችላል አንድ የፋርማሲቲካል ካምፓኒ። ሶ ያን ማሽን በሊዝ ከሆነ የተከራየው፣ ስለዚህ ልክ ያ የሊዝ ፔሪዱ ካለቀ በኋላ ወይ አይተሙን ጠቅሎ ሊገዛው ይችላል ወይም ደግሞ ያን አይተም ሊመልስ ይችላል። ሶ የሊዝ ፔሪዱ ካለቀ በኋላ ሜቢ ኦነር ሊሆን ይችላል ኦር ደግሞ ላይሆንም ይችላል። ሶ ኢት ዲፔንድስ አፖን ዜር አግሪመንታቸው ላይ ዲፔንድ ያደርጋል። ነገር ግን እንዳጠቃላይ ሊዝ አግሪመንት ብለን የምንጠራው ያለምንም ኦነርሺፕ አንድን አይተም ለምንም እናደርግበት ከሊዘሩ ወደ ሊዚው የምንሰጥበትን መንገድ ያንን ሊዝ አግሪመንት ብለን እንጠራለን ማለት ነው። ሶ አንድ የሊዝ አግሪመንት ውስጥ የሜንቴናንስ ሰርቪስ የሚካተት ከሆነ ምን ቤኔፊት ያገኛል ስንል እንደሚታወቀው እንግዲህ የሊዝ አግሪመንት ተብሎ የሚጠራው ከሊዘሩ ወደ ሊዚው አንድን ኢኩዊፕመንት ያለ ኦነርሺፕ ትራንስፈር የምናደርግበት መካኒዝም መካል እንዳጠቃላይ ደግሞ ሊዚው ደግሞ ለዛ ፔሪድ የሚሆን ክፍያን ከዛ በተጨማሪም የተለያዩ የሜንቴናንስ ጉዳዮችን ምናምን ሁሉ ይከውናል። ነገር ግን አንዳንድ አግሪመንቶች ውስጥ ምን ያካትት ይችላል ማለት ነው? ሊዘሩ የሜንቴናንስ ሰርቪስን ሊሰጥ ይችላል። ሊዘሩ አይተሙን የሚያከራየው ያ ሆነ ማለት እንዳጠቃላይ በዛ ሂደት ውስጥ በዛ ጊዜ ውስጥ እንዳጠቃላይ በዛ የሊዝ ተርም ውስጥ ወይ ደግሞ በዛ የሊዝ ፔሪድ ውስጥ አንድ ኢኩዊፕመንት ፋንክሽናል ሆኖ መቆየት እንዲችል ሚናውን የሚወጣው ማን ይሆናል ማለት ነው? ሊዘሩ ይሆናል ማለት ነው። ሶ ከዚህ አንጻር መልሱ ኤ እና ዲ የመሆን ቻንስ አላቸው። ነገር ግን የበለጠ ሞር መልስ የሚሆነው ኤ ነው። ዲ ምክንያቱም ያንን የኢንተርናል ሜንቴናንስ ስታፍ በርደን ይቀንሳል። ምክንያቱም ኦልሞስት ሊዘሩ ያንን የሜንቴናንስ ሰርቪስ ስለሚሰጥ። ግን የበለጠ ማንኛው ቤኔፊት ነው የበለጠ ቤተር የሚሆነው ስንል እንዳጠቃላይ ያንን ስፔሻል የሆነ ኢኩዊፕመንትን ፕሮዲስ ያደረገው ኦር ያመጣው አይተም ያመጣው ያንን የሜንቴናንስ ሰርቪስ የሚሰጥ ከሆነ በተቋማችን ውስጥ በሁሉም ፔሪድ ውስጥ የበለጠ ፋንክሽናል ሆኖ እንዲቆይ ማድረጉ ትልቁ ቤኔፊት ነው። ስለዚህ ከአንድ የሜንቴናንስ ሰርቪስንም በዋናነት ከሊዘሮች የምንቀበልበት አንዱ ምክንያት በተቻለ መጠን በዛ የሊዝ ተርም ውስጥ የኢኩዊፕመንት ፋንክሽናል ሆኖ መቆየት እንዲችል ነው። ሶ ሂር ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። Question number 5. A bakery wants to open a new location to service a growing suburban markets. So they prioritize the proximity to reliable
floor suppliers and access to major transportation routes for ingredients and deliveries. So which factor most heavily influence their decision? Availability of skilled labor, proximity to customer, access to raw material, availability of recreational facility. ሶ አንድ የዳቦ ቤት አዲስ ሎኬሽን ላይ እያደገ ያለ ሰባርባን ማርኬት ላይ ኦፕን ማድረግ ፈለገ ነው የሚለው ብራንቹን። ሶ ምን ፕራዮሪታይዝ አደረገ? ሎኬሽን በመምረጥ ሂደት ውስጥ አንደኛ ሪሌብል የሆነ የማይቋረጥ የሆነ የፍሎር ሰፕላይ ያለበት፣ ያ ማለት የዱቄት አቅርቦት ሊያገኝ የሚችልበት፣ ከዛ ለትራንስፖርቴሽን ሩቶችም ጥሩ አክሰስ ያለበት፣ በተቻለ መጠን እነዛን ኢንግሪዲየንቶች በተቻለ መጠን ማግኘት የሚችልበትን ኤሪያዎችን መረጠና እዛ ላይ ነው ያን ቤከሪ የከፈተው። ይሄ አሁን በዚህ ውሳኔ ውስጥ የምትመለከቱ ምንድን ነው የበለጠ የዛን ካምፓኒ ውሳኔ የበለጠ አፌክት ያደረገው ፋክተር ማንኛው ነው? የስኪልድ ሌበር አቬላቢሊቲ፣ ለከስተመር ያለው ፕሮክሲሚቲ፣ ለሮ ማቴሪያል ያለ አክሰስ፣ ወይስ ደግሞ ለሪክሬሽናል ፋሲሊቲ ያለ አቬላቢሊቲ የሚል ነው። እንግዲህ እዚህ ውስጥ የምንመለከተው በነገራችን ስለ ሎኬሽን ነው የምንመለከተው። ሎኬሽን ደግሞ በጣም ክሪቲካል ከሚባሉ ስትራቴጂክ ተብሎ ከሚጠሩ ውሳኔዎች ውስጥ አንዱ ነው የሎኬሽን ዲሲዥን። ሎኬሽን ዲሲዥን ሲወሰንም በቀላሉ አይወሰንም። በጣም ብዙ ጉዳዮች ከግምት ውስጥ በማስገባት ነው የሚወሰነው። ነገር ግን በተለይ ስለ ሎኬሽን ስናነሳ ሎኬሽንን ለሁለት የቢዝነስ ካቴጎሪዎች ለይተን ማየት እንችላለን፣ ሰርቪስ ሲሆንና ማኑፋክቸሪንግ ሲሆን። አሁን ቤከሪ ቤዚካሊ ከሞር ወደ ማኑፋክቸሪንግ የሚቀርብ ነው ከሰርቪስ ይልቅ። እንደ ቤከሪ ለዛ ቤከሪ በጣም የሚያስፈልጉ ሆኖች አሉ፣ ግብአቶች አሉ። ግብአቶችን የበለጠ አክሰስ ማድረግ የሚችልበትን ኤሪያ ላይ ሪኮመንድ ይደረጋል ማለት ነው። ሪኮመንድ ይደረጋል። ሰርቪስ ሲሆን ደግሞ በብዛት የሚመለከተው ለከስተመር የሚኖር ፕሮክሲሚቲን የበለጠ ትኩረት ያደርጋል። ለከስተመር የሚኖር ፕሮክሲሚቲን የበለጠ ትኩረት ያደርጋል። ሎኬሽን ዲሲዥን በብዙ ጉዳዮች አፌክት ይደረጋል። ነገር ግን አጠቃላይ ፎር ዘ ማኑፋክቸረር አክሰስ ቱ ሮ ማቴሪያል ኤንድ ዩቲሊቲስ አር ዘ ሞስት ክሪቲካል ፖይንትስ፣ ክሪቲካል ተብሎ የሚጠሩ ጉዳዮች ናቸው። ሰርቪስ ሲሆን የበለጠ የከስተመር ፕሮክሲሚቲን ምናምን ነገሮችን ይመለከታል። አሁን ከነዚህ ውስጥ ማንኛው ነው ፋክተሩ ስንል ለአንሰሩ ቢ ሲ ይሆናል፣ አክሰስ ቱ ሮ ማቴሪያልስ። በነገራችን ላይ ያ ማለት ግን አሁን አክሰስ ቱ ሮ ማቴሪያል የበለጠ ፋክተር ነው እንጂ ሌሎቹ ጉዳዮች አሉ ለከስተመር ያለ ጉዳይ ምናምን የሚለውን አይደለም። ፋክተር አይሆንም እያልን አይደለም፣ ፋክተር ናቸው። ነገር ግን የበለጠ ማንኛው ላይ ነው ትኩረት የሚያደርገው ስንል ማኑፋክቸረር የበለጠ ትልቅ ትኩረት የሚያደርገው ለሮ ማቴሪያል ያለ አክሰስ ነው። ከላይ ቶፒኩም ደግሞ ክሊርሊ የሚነግረን ምንድነው? ዘ ፕራዮሪታይዝ ፕሮክሲሚቲ ቱ ሪላየብል ፍሎር ሰፕላይ። ፕራዮሪታይዝ ያደረጉት ምንድነው? የፍሎር ሰፕላይን ሪላየብል በሆነ መንገድ ማግኘት የሚችሉበት፣ ከዛ ደግሞ ያንን የፍሎር ሰፕላይ ወር ያንን ኢንግሪዲየንት በቀላሉ ሊያገኙበት የሚችለውን የትራንስፖርቴሽን ሩት አለበት ቦታ ላይ ነው የመረጡት። ያ የሚነግረን ምን ነው ማለት ነው? አጠቃላይ ትልቅ ትኩረት ያደረጉት ለሮ ማቴሪያል ያለውን አክሰስ ከግምት ውስጥ በማስገባት ማለት ነው። here the answer would be C ይሆናል ማለት ነው። question number 6 what should be included in the methodology of research report? ከሚከተሉት ውስጥ በአንድ የሪሰርች ሪፖርት ሲዘጋጅ ሪሰርች ሪፖርት ውስጥ አንደኛው ፓርት ሜቶዶሎጂ ተብሎ ይጠራል። ያው የአንድ ሪሰርች ሪፖርት ሲዘጋጅ የመጀመሪያው ቻፕተር ኢንትሮዳክሽን ሊሆን ይችላል። ሁለተኛው ቻፕተር ከሊትሬቸር ሪቪው ጋር የተገናኘ ነው። ሶስተኛው ቻፕተር ከሜቶዶሎጂ ጋር የተገናኘ ነው። አራተኛው ቻፕተር አናሊሲስ እና ዲስከሽን ያለበት ፕሬዘንቴሽን ያለበት ነው። the fifth chapter would be conclusion and recommendation ይሆናል ማለት ነው። በአንድ የሪሰርች ሪፖርት ውስጥ ያለ ሜቶዶሎጂ ሴክሽን ውስጥ የሚካተተው ማንኛው ነው? የሚካተተው ኤ ዲቴይል ዲስክሪፕሽንስ ኦፍ ሪሰርች ፕሮሲጀር፣ ቢ ባክግራውንድ ኢንፎርሜሽን ኤንድ ሪሰርች ኦብጀክቲቭ፣ ሲ ዲቴይል ፕሬዘንቴሽንስ ኦፍ ዘ ሪዛልት፣ ዲ ሪኮሜንዴሽን ፎር ዘ ፊውቸር ሪሰርች። እንግዲህ እዚህ ውስጥ የምናገኘው ጉዳይ ምንድነው ስንል እንዳጠቃላይ ሪሰርች ሜቶዶሎጂ ብለን የምንጠራው ዘ ሲስተማቲክ አፕሮች ዩዝድ ቱ ሶልቭ ኤ ጊቨን ሪሰርች ፕሮብለም ይባላል። አንድ ሪሰርች ፕሮብለምን ሶልቭ ለማድረግ ወይም ደግሞ ለማጥናት ስንል የምንጠቀመው ሲስተማቲክ ዩናይት አፕሮችን ሪሰርች ሜቶዶሎጂ ብለን እንጠራዋለን። እዛ ውስጥ ያሉትን ሜቶዶቹን ቴክኒኮቹን የምንመለከተው። ስለዚህ ስለ ሜቶዶሎጂ ስናነሳ የበለጠ ትኩረት አድርገን የምንመለከተው እንዴት ያን ሪሰርች መስራት እንችላለን፣ እንዴት ዳታዎችን ኮሌክት ማድረግ እንችላለን፣ እንዴት አናላይዝ ማድረግ እንችላለን የሚለውን የበለጠ ትኩረት ያደርጋል። ሃው የሚለውን የበለጠ ትኩረት ያደርጋል ማለት ነው። ሃው የሚለውን የበለጠ ትኩረት ያደርጋል። ያንን ከሆነ ደግሞ ሃው የሚለውን የበለጠ ትኩረት ያደርጋል ማለት ዛንሰር ቢ ኤ ነው ማለት ዲቴል ዲስክሪፕሽን ኦፍ ዘ ሪሰርች ፕሮሲጀር። ምክንያቱም ፕሮሲጀሩን ነው የሚነግረን። አንድን ጥናት እንዴት እንደምንከውነው የምናገኘው ሜቶዶሎጂ ላይ ነው። ባክግራውንድ ኢንፎርሜሽን ሪሰርች ኦብጀክቲቭ የምናገኘው ይሄ የመጀመሪያው ቻፕተር ኢንትሮዳክሽን ላይ የምናገኘው። ዲቴል ፕሬዘንቴሽን ኦፍ ዘ ሪዛልት ይሄ የቻፕተር 4 ወይም ደግሞ የአናሊሲስ እና የፕሬዘንቴሽን ፓርት ነው። ያንን ሜቶዶሎጂ ተጠቅመን በሜቶዶሎጂ አማካኝነት ዳታን ኮሌክት ካደረግን በኋላ የምናገኘው የዳታ ፕሬዘንቴሽን ነው ማለት ነው።
ነገር ግን አሁን እየጠየቅን ያለው ሜቶዶሎጂ ለምንድን ነው የሚከወነው እያለ ነው። እንዲህም ስንመለከት ሪኮሜንዴሽንም ይሄም ፋይናል ላይ የምናገኘው ጉዳይ ነው። ሜቶዶሎጂ የሚነግረን ፕሮሲጀሩን ነው የሚያሳየን፣ እንዴት ጥናቱ እንደሚከወን፣ ዳታ ፒኬት ኮሌክት እንደምናደርግ፣ በምን አይነት መንገድ ኮሌክት እንደምናደርግ፣ ከዛ ያን ኮሌክት ያደረግነው ዳታ በምን አይነት መንገድ አናላይዝ እንደምናደርግ ሰው ዲቴይል የሆነውን ፕሮሲጀር የሚያሳየንን ያንን ሜቶዶሎጂ ብለን እንጠራዋለን ማለት ነው። የኛው መልስ ይሆናል ማለት ነው። Question number 7. In blank, the supplier brings together a package of skills that will provide an integrated service for the foreign company. A. Management contract. B. Exporting. C. Merger. D. Franchising. እንግዲህ ይሄ ከኢንተርናሽናል ማርኬቲንግ የኢንትሪ ስትራቴጂዎች ውስጥ ነው ያለው። በማንኛው ውስጥ ነው አንድ ሰፕላየር እንዳጠቃላይ ያሉትን የፓኬጅ ኦፍ ስኪልን እንግዲህ እንደ አንድ የሰርቪስ ኢንተግሬት አድርጎ ለአንድ የፎሪን ካምፓኒ የሚሰጥበትን መንገድ ምን ብለን እንጠራዋለን? ማኔጅመንት ኮንትራክት ነው? ኤክስፖርቲንግ ነው? መርጀር ነው? ወይስ ፍራንቻይዚ ነው ስንል እንግዲህ ይህን የበለጠ በደንብ እንትኖቹን ማየት መቻል ይጠበቅብናል። እያንዳንዱን ጉዳዮች ማየት መቻል አለብን። ማኔጅመንት ኮንትራክት ብለን የምንጠራው እንግዲህ ለአንድ የፎሪን ካምፓኒ የምንሰጠው የማናጀሪያል ዩናይት አክቲቪቲ ነው። ሰርቪስ ነው እዚጋ ደሊቨር የምናደርገው አሴ ማኔጅመንት። ምሳሌ ኢትዮ ቴሌኮም በአንድ የፈረንሳይ የማኔጅመንት ግሩፕ ይመራ ነበር ለረጅም ጊዜ። ብዙ አየር መንገድ ወደ ኢትዮጵያን ሙሉ ለሙሉ ተጠቃሎ ማኔጅመንቱ ከመምጣቱ በፊት አሜሪካኖች ለረጅም ጊዜ ማኔጅ ያደርጉት ነበረ ስንል እዛ ውስጥ የምናገኘው ምንድነው ስንል እንዳጠቃላይ እዛ ውስጥ የተለያዩ በተለይ ቴክኒካል ሊሆኑ ይችላሉ ማናጀሪያል ዩናይት ክህሎቶች፣ ስኪሎች፣ ኦፕሬሽናል ዩናይት ስኪሎች ደሊቨር ይደረጋሉ። ሰርቪስ ነው ደሊቨር የሚደረገው። ከዚህ አንጻር ማኔጅመንት ኮንትራክት ብለን የምንጠራው ማኔጀሪያል የሆነውን ታስክ የአንድን ተቋም ማኔጀሪያል የሆነ ጉዳይን የአንድን ተቋም ዴይሊ ኦፕሬሽን የአንድን ተቋም እንግዲህ ያለውን የቢዝነስ ኦፕሬሽን ማኔጅ የሚያደርግ ከሆነ ሰፕላየሩ እዛ ውስጥ ምንድነው የሚያደርገው? ሰርቪስ ነው ደሊቨር የሚያደርገው። እዛ ሰርቪስ ደሊቨር በማድረግ ውስጥ ደግሞ ምንድነው ደሊቨር የሚያደርገው ስንል በዛ ሰርቪስ ውስጥ ደሊቨር የሚደረገው ያለውን ስኪል ነው ደሊቨር የሚያደርገው። ያንን በምንጠራለን ማለት ማኔጅመንት ኮንትራክት ብለን እንጠራለን። ኤክስፖርቲንግ እንዳጠቃላይ አንድን አይተም ሺፕ አድርጎ ፎሪን ማርኬት ላይ ወስዶ መሸጥ ነው። ስለዚህ ያንን ኤክስፖርቲንግ ብለን እንጠራዋለን ማለት ነው። ወይራስ መርጀር አንድ ቢዝነስ ከሌላ ቢዝነስ ጋር በመሆን አንድ ላይ የሚከውኑን ሚቹዋል ዩናይት አግሪመንትን ነው መርጀር ብለን የምንጠራው። አዲስ ካምፓኒ ክሬት የሚያደርጉበት ምናምን ነገር ነው ያን መርጀር ብለን የምንጠራው። የበለጠ ቢዝነስን ለማሳደግ የምንከውነው ነው መርጀር ተብሎ የሚጠራው። ፍራንቻይዚ የአንድን ካምፓኒ ኢንተሌክቹዋል ፕሮፐርቲ እንግዲህ በመከራየት ያንድን ለተከራዩም ደግሞ የሮያሊቲ ክፍያን በመክፈል የምንከውንበት መካኒዝም ነው ፍራንቻይዚ ብለን የምንጠራው። ግን ሂር ለማኔጅመንት ኮንትራክት ብለን የምንጠራው አሴ ማኔጅመንት እንደ አንድ የማናጀሪያል ሰርቪስ ደሊቨር የሚያደርግ ኤክስዋይዝድ የሚባል የማኔጅመንት ኮንትራክት የሚሰጥ ቡድን ሊኖር ይችላል። ያ ምንድን የሚያደርገው ማለት ነው በየተለያዩ ሀገራቶች እየዞረ ምን ያደርጋል? የማኔጅመንት ምን ይፈልጉ ማኔጀሪያል የሆነ ታስኮችን ሃንድል እንዲያደርጉ። ለምሳሌ ሆቴል ቤቶች በዚህ በጣም ብዙ ሆቴል ቤቶች የዚህ አይነት ሞዴሎችን ይከተላሉ። የዚህ አይነት ሞዴሎችን ማለት ሙሉ ማኔጀሪያል የሆነውን ስራ የሚሰሩት ከውጭ የሚመጡ ተቋማቶች ናቸው ማለት ከውጭ የሚመጡ ተቋማቶች ናቸው። ለአንድ የፎሪን ካንትሪ የምንከውነው የማኔጀሪያልን ታስክ ያንን ማኔጅመንት ኮንትራክት ብለን እንጠራዋለን ማለት ማኔጅመንት ኮንትራክት እንጠራዋለን። here the answer would be A ይሆናል ማለት ማኔጅመንት ኮንትራክት ይሆናል ማለት ነው። Question number 8. Which of the following factor must not be included in an agreement within a foreign channel member? በአንድ ከፎሪን ቻናል ሜምበርስ ጋር ወይም አጠቃላይ በአንድ ፎሪን ቻናል ጋር በምንከውን አግሪመንት ውስጥ የማይካተተው ፋክተር ማንኛው የማይካተተው ፋክተር? duration of agreement, name and address of the both party, political affiliations of both party, definitions of sales territory ነው። አሁን ይሄ ምንድነው ስንል እንግዲህ አንድ ፎሪን ካንትሪ ፎሪን አንድ የኢንተርናሽናል ቢዝነስ ላይ ወይም ደግሞ እንግዲህ አንድ ፎሪን ማርኬት ላይ ሄደን አይተሞችን ስንሸጥ እዛ ካሉ ዲስትሪቢዩተሮች ጋር ሊንክ እናደርጋለን። ለምሳሌ አንድ የኬንያ ድርጅት መጥቶ ኢትዮጵያ ውስጥ ሲሸጥ ኢትዮጵያ ውስጥ ካሉ ዲስትሪቢዩተሮች ጋር ሊንክ ያደርጋል። ከዛ ቻናል እንግዲህ ከዛ የአንድ የፎሪን ቻናል ጋር አግሪመንት ይኖራል። ከዛ አግሪመንት ውስጥ
እንደ ቁልፍ ያልሆነው ፋክተር ማንኛው ነው? ቁልፍ ያልሆነው ፋክተር ማንኛው ነው ስንል ለአጠቃላይ መሰረታዊ የሚባሉ ፋክተሮች አሉ። ምሳሌ የዲስትሪቢዩተሩን ስትሬንግዝ እንዲሁም የክሬዲቶር ዚነስ እንመለከታለን። ሴል ፐርፎርማንሱን እንመለከታለን። የት ቦታ ሪች ሊያደርግ ይችላል የሚለውን። ከዛ በተጨማሪ ከኛ ፕሮዳክት ጋር ያለውን ኮምፓቲቢሊቲ እንመለከታለን። ስለ ፕሮዳክቱ ስለ ማርኬቱ ያለውን እውቀት እንመለከታለን። ብዙ የምንመለከታቸው ጉዳዮች አሉ። ዊሊንግነስ እንመለከታለን። የካምፓኒ ሳይዝ እንመለከታለን። የካምፓኒን ኢሜጅ እና ሬፑቴሽን እንመለከታለን። እነዚህ ጉዳዮች በሙሉ ኮንሲደር የሚደረጉ ፋክተሮች ናቸው። ከዛ በተጨማሪ እንግዲህ አግሪመንቱ ስንገባ አንደኛ የአግሪመንቱን ዱሬሽን ማስቀመጥ መቻል አለብን። ያ ቻናል ለምን ያክል ጊዜ ያንን አይተም እንደሚያደርግልን እንግዲህ ያ ቻናል ብለን የጠራነው ምሳሌ አይተሙን ከአንድ ቦታ ሌላ ቦታ ሙቭ የሚያደርግ ዲስትሪቢዩተር ከሆነ እሱን ከግምት ውስጥ እናስገባለን። ዱሬሽን ኦፍ አግሪመንቱ ለምን ያክል ጊዜ ነው ያን ስራ የሚሰራው። ከዛ በተጨማሪ ደግሞ ኔም ኤንድ አድረስ ኦፍ ቦዝ ፓርቲ የፓርቲዎቹ የዛን አግሪመንት የሚገቡት ከግምት ውስጥ ይገባል። ከዛ ሴል ቴሪቶሪውንም ዲፋይን ማድረግ መቻል ይጠበቅብናል። ማለት ያንን የት ቦታ መሸጥ እንዳለበት የት ቦታ ላይ ምክንያቱም ዲፋይን መደረግ መቻል አለበት እንደ አንድ የቻናል አግሪመንቶችን በምንገባበት ጊዜ። ምክንያቱም በኋላ ላይ እዚህ ቦታ ላይ አልተሙን አልሸጥክም ለምን አልሸጥክም የሚል አይነት ነጥቦች እንዳይኖሩ ሴል ቴሪቶሪዎች ዲፋይን ይደረጋሉ። ነገር ግን ከዛ ውጭ ያለ የፖለቲካል አፊሊዬሽን ማለት የፓርቲዎቹ የፖለቲካል አፊሊዬሽን ግን ማተር የሚያደርግ ጉዳይ አይደለም። ኢትዮጵያ ውስጥ ያለው ካምፓኒ የፈለገውን አይነት የፖለቲካል ፓርቲ ፎሎ ሊያደርግ ይችላል። ያኛውም ኬንያም ውስጥ ያለው የፈለገውን አይነት የፖለቲካል ፓርቲ ፊል ሊያደርግ ይችላል። ከአሜሪካ የመጣ አንድ አይተምን የሚሸጥ ሊሆን ይችላል። ዲሞክራት ሊሆን ይችላል፣ ሪፐብሊክ ሊሆን ይችላል። ዳዝንት ማተር ኢትዮጵያ ውስጥ መጥቶ ኦፕሬት ሲያደርግ ኢትዮጵያ ውስጥ ደግሞ ያለው ኢዜማ ሊሆን ይችላል፣ የብልጽግና አፊሊዬሽን ያለበት ሊሆን ይችላል፣ ዋትኤቨር አፊሊዬሽን ሊሆን ይችላል። እሱ ማተር አያደርግም ነው። በተለይ አግሪመንቱ ውስጥ የዚህ አይነት ነገሮች ምን አያደርጉም? ማተር አያደርጉም። ያ ማለት ግን ፖለቲካል ኢንቫይሮንመንት ኢምፓክት የለውም እያልኩኝ አይደለም። ግን የፓርቲዎቹ ፖለቲካል አፊሊዬሽን ኢምፓክት አይኖረውም። የአግሪመንት ውስጥ የሚካተት ነገር አይደለም። ልክ አሁን ሪሊጅናቸው፣ ጾታቸው ምናምን እንደማይካተት ሁሉ ልክ እንደዛ ሁሉ ፋቮር የሚያደርጉት የፖለቲካል ፓርቲ ኮንሲደር የሚደረግ ነገር አይደለም። ሲ would be the answer. Nice. ወደ ዘጠነኛው ጥያቄ እንምጣ። Books and public documents are considered as an example of A. primary data source, B. secondary data source, C. questionnaire based ዳታ ኮሌክሽን ሜተድ፣ ዲ ዳይሬክት ኦብዘርቬሽን ሜተድ ነው የሚለው። እንግዲህ በስታቲስቲክ ውስጥም ሆነ እንዳጠቃላይ በሪሰርች ውስጥ ዳታን ከሁለት ሶርሶች እናገኛለን። ፕራይሜሪ እና ሰከንዳሪ ከሆነ ፕራይሜሪ ብለን የምንጠራው ይሄ ኦሪጂናል ዩናይት ኢንፎርሜሽንን ኮሌክት የምናደርግበትን ወይም እንዳጠቃላይ አንድ ኦሪጂናል ዩናይት ዳታን ፕራይሜሪ ዳታ ብለን እንጠራለን። ሰከንዳሪ ዳታ ብለን የምንጠራው ደግሞ ከአሁን በፊት በተለያየ ፐርፐዝ ለተለያየ አይነት ዓላማ ሰዎች ከአሁን በፊት ኮሌክት ያደርጉት ዳታን ሰከንዳሪ ዳታ ብለን እንጠራለን። ፕራይሜሪ ዳታዎችን በኢንተርቪው በኬሽነሪ በምናምን መልክ ኮሌክት እናደርጋለን። ወይራስ ሰከንዳሪ ዳታዎችን እንጠራቸው ግን ኦልሞስት ፐብሊሽድ ከሆኑ ሶርሶች ከመጽሐፎች የምናገኛቸው ዳታዎች ናቸው። ቡክ እና ፐብሊክ ዶክመንቶችን እንደምን አይነት ኤግዛምፕል ኮንሲደር እናደርጋቸዋለን ስንል እንደ ሰከንዳሪ ዳታ ሶርስ ኮንሲደር እናደርጋቸዋለን። ኬሽነሪ እና ዳይሬክት ኦብዘርቬሽን ሜተድ ኢዝ ፓርት ኦፍ ፕራይሜሪ ዳታ ሶርስ ናቸው። ከዚህ አንጻር ኤሲዲ መልስ ሳይሆን ቢ ዊል ቢ ለአንሰር። Question number 10. What does financial analysis in project preparation involves? በፕሮጀክት ፕሪፓሬሽን ውስጥ የፋይናንሻል አናሊሲስ ስራና ፕሮጀክት ፕሪፓሬሽን ፕሮጀክት ማኔጅመንት ውስጥ ያለ ቻፕተር 4 ላይ እናገኘዋለን። የበለጠ ዛሬ በደንብ ማየት ይችላላችሁ። በፕሮጀክት ፕሪፓሬሽን ውስጥ የሚሰሩ አሰስመንቶች ኢንቫይሮንመንታል ኢምፓክት አሰስመንት፣ ፋይናንሻል ኢምፓክት አሰስመንት የሚሰሩ የፋይናንሻል አናሊሲስ ይሰራል፣ የኢንቫይሮንመንታል ኢምፓክት አሰስመንት ይሰራል፣ የማርኬቲንግ ዲማንድ አናሊሲስ ይሰራል፣ ቴክኒካል አናሊሲስ ይሰራል። ብዙ አይነት ነገሮች ይሰራሉ። ፕሮጀክትን ፕሪፔር በማድረግ ሂደት ውስጥ ፋይናንሻል አናሊሲስ እንሰራለን። ፋይናንሻል አናሊሲስ ስንሰራ ምንድን ነው አናላይዝ የሚያደርገው? ፋይናንሻል አናሊሲስ ስለምንድን ነው ትኩረት የሚያደርገው ነው? ኤ አናላይዚንግ ፋይናንሻል ቪያቢሊቲ ኤንድ ኢንቨስትመንት ኮስት፣ B. Evaluate market potential and customer demand. D. Determining the project raw material and supply need. D. Assessing environmental impact of the project. ከዲን ጀምር። D. Assessing environmental impact of the project is all about environmental impact assessment ተብሎ ይጠራል። C. Determining the project raw material and supply need ይሄ ቴክኒካል አናሊሲስ ተብሎ ይጠራል። B. Evaluating market potential and customer demand ይሄን ደግሞ ማርኬት and demand analysis ተብሎ ይጠራል። the answer will be A ይሆናል ማለት ነው። ፋይናንሻል አናሊሲስ ትኩረት የሚያደርገው ፋይናንሻሊ ያ ፕሮጀክት ቪያብል ነው ወይስ አይደለም ወይ የሚለውን የበለጠ ማጥናት ላይ ትኩረት ስለሚያደርግ ማለት ነው። አስረኛ ጥያቄ በዚህ መንገድ መመለስ እንችላለን ማለት ነው። ኦኬ ወደ ሌላኛው ጥያቄ እንምጣ። which one of the following is usually necessary information for facilitating export price decision? ከሚከተሉት ውስጥ ማንኛው ነው በጣም ይሄ የኤክስፖርት ፕራይስ ዲሲዥንን ፋሲሊቴት ለማድረግ አስፈላጊ የሆነ ኢንፎርሜሽን ማንኛው ነው? ኤ ኮስት ኦፍ ፓኬጂንግ፣ ቢ ተርም ኦፍ ፔመንት፣ ሲ ትሬድ አግሪመንት፣ ዲ ማርኬት ስትራክቸር።
ማንኛው ነው ስንል እንግዲህ እዚህ ውስጥ የበለጠ ይህን ጥያቄ በደንብ ማየት መቻል ይጠበቅብናል። ምክንያቱም ኦልሞስት ሁሉም አስፈላጊ የሆኑ ኤሌመንቶች ናቸው። ማርኬት ስትራክቸርም፣ ትሬድ አግሪመንትም፣ ተርም ኦፍ ፔመንትም፣ ኮስት ኦፍ ፓኬጂንግ በተለይ የአንድን ፕሮዳክት ፕራይስ ዲሳይድ በማድረግ ሂደት ውስጥ አስፈላጊ ከሚባሉ መረጃዎች ውስጥ ናቸው። ምክንያቱም የማርኬት ስትራክቸሩን በመመልከት ፕራይስ ዲሳይድ እናደርግ እንችላለን። ምሳሌ ሞኖፖሊስቲክ የሆነ አይነት ማርኬት ሲሆን፣ ኮምፒቲቲቭ ሲሆን፣ ምክንያቱም ማርኬቱን በመመልከት ብዙ አይነት የማርኬት ስትራክቸሮች አሉ በኢኮኖሚክስ እንደምታውቁ። ያን የማርኬት ስትራክቸር በመመልከት ፕራይስንም ዲሳይድ እናደርጋለን። እንዲሁም ትሬድ አግሪመንቶችንም በመመልከት ምክንያቱም አንድን አይተን በተለይ ከኤክስፖርት አድርገን ወደ ውጭ ይዘን ሄደን ስንሸጥ እዛ ውስጥ ያሉ ብዙ አግሪመንቶች ይኖራሉ። እነዚህ ጉዳዮችንም ከግምት ልናስገባ እንችላለን። ምክንያቱም አንድን አይተን ወደዛ ይዘን ስንሄድ የታሪፍ ጉዳይ፣ የምናምን ጉዳይ፣ ብዙ ጉዳዮች ይኖራሉ። ከዛ ተጨማሪም የተርም ኦፍ ፔመንትን ብንመለከትም የሚከፈልበት መንገድ ምሳሌ አንዴ በቀጥታ ክፍያን ስናገኝና በሁለት በሶስት ከሆነ ክፍያ የምናገኘ ዛኔም የሚከፈልበት መንገድ ራሱን ችሎ ፕራይስ ዲሲዥን ላይ ኢምፓክት አለው። ግን የበለጠ ማንኛው ነው ኮስት ኦፍ ፓኬጂንግንም ስንመለከት እሱም በተመሳሳይ መልኩ ፕራይስ ዲሲዥን ላይ ኢምፓክት አለው። ግን የበለጠ ማንኛው ዳይሬክት ነው፣ የበለጠ ማንኛው በጣም ይቀርባል የሚለውን ስንመለከት ኮስት ኦፍ ፓኬጅ ለፕራይሲንግ ዲሲዥን አለው፣ በጣም ቀረቤታ አለው። በተለይ ኤክስፖርት የሚደረጉ አይተሞች ላይ የበለጠ ትልቅ ትኩረት የሚሰጠው የፓኬጂንግ ጉዳይ ስለሆነ ማለት ነው። እንግዲህ በፕሮዳክት ውስጥ የአንድ የፕሮዳክት ፓርት ነው ፓኬጂንግ ብለን የምንጠራው። አንድ ፕሮዳክት ራፕ የሚደረግበት ኮንቴንት የሚደረግበት ነው። ፓኬጂንግ ውስጥ 3 አይነት የፓኬጂንግ ሌቭሎች አሉ፣ ፕራይሜሪ፣ ሰከንዳሪ እና ቴሪሸሪ ብለን የምንጠራቸው። እነዚህ ነገሮች በሙሉ አሉ። ያ እንግዲህ ፓኬጂንግ ላይ ከፕሮዳክቱ ባልተናነሰ መልኩ ለፓኬጂንግ ራሱ የምናወጣው ወጪ ልክ በዛው ልክ ትልቅ ሊሆን ይችላል ማለት ነው። ኮስት ኦፍ ፓኬጂንግ የበለጠ ትልቅ መሰረታዊ ከሚባሉ መረጃዎች ውስጥ ነው፣ ነሰሰሪ ከሚባሉት ኢንፎርሜሽኖች ውስጥ ነው። የበለጠ ማንኛው ይቀርባል ከተባለ ኮስት ኦፍ ፓኬጂንግ ኢዝ ሞር ዳይሬክት የሆነ የበለጠ ቅርብ ነው። ግን እንዳልኳቸው ሌሎቹም ኦፕሽኖች የሚያስኬድ ነገር አላቸው ማለት ነው። ያን ከግምት ማስገባት መቻል ይጠበቅብናል። እና አጠቃላይ ምንጊዜም የአይተም ፕራይስ ደተርማን በምናደርግበት ሂደት ውስጥ ብዙ ነገሮችን ከግምት ማስገባት መቻል አለብን። ኦብጀክቲቫችንን ኮንሲደር እናደርጋለን። ለፕሮዳክቱና ያለውን አክቹዋል ኮስት ከግምት ውስጥ እናስገባለን። ከዛ ተጨማሪ ዲማንድ ማየት መቻል ጉዳዮች ይኖራሉ። ይኖራሉ። ይበልጥ ግን ኮስት ኦፍ ፓኬጂንግ ፓርት ኦፍ ፕሮዳክት ኮስት ስለሆነ እሱ የበለጠ ለፕራይሲንግ ዲሲዥን ቅርብ ይሆናል ማለት ነው። ከዚህ አንጻር መልሱ ኤ ይሆናል። ኩዌስችን ነምበር 12 which one of the following are examples of well-formulated hypothesis? Well-formulated unit hypothesis example የሆነው ማንኛው ነው? A, there is a positive relationship between employee satisfaction and productivity. B, the weather affects consumer behavior. C, the company will achieve its financial goal. D, sale will increase. ከሚከተሉት ውስጥ ማንኛው ነው ጥሩ የሚባለው ሃይፖቴሲስ ወይም ደግሞ well-formulated የተባለ ተብሎ የሚጠራ ሃይፖቴሲስ ማንኛው ነው? እንግዲህ ትንሽ እንትኖችን መገለጫዎችን እንመልከት። ዌል ፎርሙሌትድ የሆነ ወይም አንድ ሃይፖቴሲስ ጉድ ነው ስንል የመጀመሪያው በጣም ክሊር በሆነ መንገድና ፕሪሳይስ በሆነ መንገድ መቀመጥ መቻል ይጠበቅበታል። ዌል ዲፋይንድ በሆነ ተርም መቀመጥ መቻል አለበት። ሰዎች በቀላሉ አንደርስታንድ ሊያደርጉት በቀላሉ ሜጀር ሊያደርጉት በሚችል መንገድ መቀመጥ መቻል አለበት። ቴስቴብል መሆን መቻል አለበት። ያ ማለት ቴስት ሊደረግ የሚችል ኦብዘርቭ ሊደረግ የሚችል ፋይናሊ ሜጀር ልናደርገው በምንችል መልኩ መቀመጥ መቻል አለበት። ቬግ መሆን የለበትም ማለት ነው። የሆነ ሞራል ስቴትመንት የሚያሳይ መሆን መቻል የለበትም ማለት ነው። ቬግ የሆነ ሞራል ስቴትመንቶችን አቮይድ ማድረግ መቻል አለበት። ከዛ በተጨማሪ በተቻለ መጠን ኤግዚስቲንግ ከሆነ ቴክኖሎጂ ጋር ኮኔክት ማድረግ የሚችል ቢሆን የበለጠ ሪኮመንድ ይደረጋል። ስፔሲፊክ እና ሊሚትድ ስኮፕ ያለው ናሮ የሆነ እና ከዛ በተጨማሪ ስፔሲፊክ የሆነ ፕላስ ሊሚትድ ናይት ስኮፕ ያለው ቢሆን ሪኮመንድ ይደረጋል። ከዛ በተጨማሪ ሪሌሽንሺፕ ስቴትመንት ተብሎ ይጠራል። if it's applicable as much as possible the hypothesis should clearly state the relationship between በቫሪያብሎች መካከል ያለ ሪሌሽንሽፕን ማሳየት መቻል አለበት። ከዛ በተጨማሪ ደግሞ ሲምፕሊሲቲ ሲምፕል በሆነ ተርም ኤክስፕረስ መደረግ መቻል አለበት። አነሰሰሪ አይነት ኮምፕሌክሲቲዎችን አቮይድ ማድረግ መቻል ይጠበቅበታል። ዲ ሴል ዊል ኢንክሪዝ ብሎ አይጨርሰውም ስቴትመንቱን። ዲ መሆን አይችልም። ዌል ፎርሙሌትድ አይነት ሃይፖቴሲስ the company will achieve its financial goal ይህም ቬግ ነው። በምን አይነት መንገድ አቺቭ እንደሚያደርገው ኤክስፕረስ የሚያደርግ ነገር የለም። the weather affect consumer behavior the weather affect consumer behavior ግን በምን አይነት መንገድ ነው አፌክት የሚያደርገው የሚለውን ክሊር አይደለም። ኤን ስንመለከት ግን there is a positive relationship between employee satisfaction and productivity ስንል ይሄ well formulated የሆነ ሃይፖቴሲስ መገለጫ ባህሪ ነው ማለት ነው። the answer would be A ይሆናል ማለት ነው። ናይስ
ወደ 13ኛው ጥያቄ እንምጣ። As a strategist, you are assigned to develop a strategy that describes the company overall direction in terms of its various business and product line. The strategy you are developing is operational level strategy, corporate level strategy, unit level strategy, business level strategy. So, እንደ አንድ strategist, you are assigned to develop a strategy that describes the company overall direction. እንግዲህ የአንድን ካምፓኒ ኦቨርኦል ዳይሬክሽንን ዴቨሎፕ ለማድረግ አሳይን ተደርጋቸዋል ነው የሚለው። ኢን ተርምስ ኦፍ ቢዝነስ፣ ኢን ተርምስ ኦፍ ፕሮዳክት ላይን ደረጃ ለአጠቃላይ ግን የአንድን ካምፓኒ ኦቨርኦል ዳይሬክሽንን ዲስክራይብ በማድረግ ደረጃ አሳይን ተደርጋቸዋል። እንግዲህ ይሄ ምን አይነት ስትራቴጂ ዴቨሎፕ እያደረግን ነው? ኦፕሬሽናል ሌቭል ነው? ኮርፖሬት ሌቭል ነው? ዩኒት ሌቭል ነው? ወይስ ቢዝነስ ሌቭል ስትራቴጂ ነው የሚለን? እንግዲህ ስትራቴጂ 3 ሌቭሎች አሉት። ኮርፖሬት ሌቭል ስትራቴጂ፣ ቢዝነስ ሌቭል ስትራቴጂ እና ፋንክሽናል ሌቭል ስትራቴጂ ብለን የምንለው። ኮርፖሬት ሌቭል ስትራቴጂ ይሄ ቤዚካሊ እንግዲህ ፎከስ የሚያደርገው ዊች ማርኬት ኦር ዋት ኢንዱስትሪ ዛት ዘ ፈርም ሹድ ኮምፒት ኢን የሚለው የበለጠ ትኩረት የሚያደርግ አይነት ነው። የአንድን ካምፓኒ ኦቨርኦል አይነት ዳይሬክሽን የሚያሳይ ነው። ቢዝነስ ሌቭል ስትራቴጂ ብለን የምንጠራው ደግሞ የበለጠ አንድ ሰፓሬት የሆነ የቢዝነስ ዩኒት እንዴት ማርኬት ላይ ኮምፒት ማድረግ እንደሚችል የሚዘጋጅ አይነት ስትራቴጂን ያንን ቢዝነስ ሌቭል ስትራቴጂ ተብሎ ይጠራል። ፋንክሽናል ሌቭል ወይም ደግሞ ኦፕሬሽናል ሌቭል እየተባለ የሚጠራው ስትራቴጂ ደግሞ የበለጠ ዲፓርትመንታል በሆነ አይነት ሌቭል ላይ በተቻለ መጠን የቢዝነስ ሌቭል ስትራቴጂን ሰፖርት ሊያደርግ በሚችል መልኩ የሚዘጋጅ ስትራቴጂን ፋንክሽናል ሌቭል ስትራቴጂ ተብሎ ይጠራል። ከዚህ አንጻር ከላይ ያሉን ስቴትመንት የበለጠ ማንኛው ክሊር ሊገልጽልናል ስንል ዳንሰር ቢ ኮርፖሬት ሌቭል ስትራቴጂ ነው ማለት ነው። ምክንያቱም ኮርፖሬት ሌቭል ስትራቴጂ ኦቨርኦል የአንድን ካምፓኒ ኦቨርኦል ዳይሬክሽን የሚያሳይ አይነት ከሆነ ያን የስትራቴጂ አይነት ኮርፖሬት ሌቭል ስትራቴጂ ተብሎ ይጠራል። Okay, question number 14. Which of the following statement do not addresses the information age characteristics? ከሚከተሉት ውስጥ የኢንፎርሜሽን ኤጅን ካራክተሪስቲክስ አድሬስ የማያደርገው ማንኛው? ይሄ ከማኔጅመንት ኢንፎርሜሽን ሲስተም የመጀመሪያ ቻፕተር ላይ የመጣ ጥያቄ ነው። A, it creates people to people partnership. B, the majority of the workers are factory workers. C, it covers the period from 1957 to the present. D, it uses information technology as a principal tool ነው የሚለን። ከሚከተሉት ውስጥ ማንኛው ነው የኢንፎርሜሽን ኤጅ ካራክተሪስቲክስ ነው የሚለን። እንግዲህ ኢንፎርሜሽን ኤጅ ብለን የምንጠራው ቤዚካሊ በመነሻ ደረጃ ከ1960 በፊት አካባቢ ነበር እንቅስቃሴዎቹ ነበሩ፣ ግን የበለጠ ፎርም ይዞ እንደውም 1948 ላይ 47 ላይ አካባቢ ድረስ መነሻውን አድርጓል ይላሉ። ግን የበለጠ ሞር ቅርጹን ይዞ በደንብ የኢንፎርሜሽን ኤጅ ተብሎ መጠራት የጀመረው ከ1960 በኋላ ነው። ከዛ በፊት ነበሩ ትናንሽ የቲፒኤስ ነገሮች፣ ትራንዛክሽናል ፕሮሰሲንግ ሲስተሞች ምናምን ነበሩ። ግን የበለጠ እንደ ኢንፎርሜሽን ሲስተም ወይም ደግሞ ኢንፎርሜሽን ኤጅ የበለጠ ዴቨሎፕ ማድረግ የጀመረው ከ1960 በኋላ ነው። ከዛ በኋላ በተለይ ከ1970 ላይ 1980ዎቹ ላይ እያደገ የመጠን አሁን እስካለንበት ድረስ አሁን ላይ እስካለው የዲጂታላይዜሽን ድረስ በጊዜ ሂደት ውስጥ እያደገ እንደመጣ ነው የሚያሳየን። ከዛ በተጨማሪ ስለ ኢንፎርሜሽን ኤጅ ስንመለከት በኢንፎርሜሽን ኤጅ ውስጥ የፒፕል ቱ ፒፕል ፓርትነርሽፕ በጣም የጨመረበት ኢንፎርሜሽን ቴክኖሎጂ እንደ አንድ ፕሪንሲፓል ቱል መጠቀም የተጀመረበት ኤጅ ነው። ከዚህ አንጻር መልሱ የሚሆነው ቢ ነው። ይሄ ማጆሪቲ ኦፍ ወርከርስ አር ፋክተሪ ወርከር የሚለው የኢንዱስትሪያል ኤጅ ተብሎ የሚጠራው የኢንዱስትሪያል ሪቮሉሽን አጠቃላይ ኢንዱስትሪያል ኤጅ ተብሎ የሚጠራው ኤጅ ያለ ነው። እንግዲህ በዓለማችን ውስጥ ብዙ አይነት ኤጆች አሉ። የድንጋይ ዘመን፣ የምናምን ዘመን እየተባለ እንደሚከፈለው ሁሉ ዘመናቶች በተለያየ አይነት ስያሜ ይሰጣቸዋል። አሁን ያለንበት ዘመን የኢንፎርሜሽን ኤጅ ተብሎ ይጠራል፣ የመረጃ ዘመን እየተባለ እንደሚጠራው። ከዚህ አንጻር ቢ ማጆሪቲ ኦፍ ወርከርስ አር ፋክተሪ ወርከር የሚለው ይሄ የኢንዱስትሪያል ኤጅን ጊዜ ነው። እንዲሁም አሁን ላይ በዚህ በኢንፎርሜሽን ኤጅ ላይ ያለው ሰው በብዛት የፋክተሪ ወርከር ሳይሆን ፋክተሪ ሲል የኢንዱስትሪያል ወርከሮች አሉ። ራዘር አሁን ላይ በብዛት ብዙዎቹ ሰርቪስ ፕሮቫይደር ናቸው። አሁን ላይ በዚህ ዘመን ያለው ብዛት ሰው የሰርቪስ ፕሮቫይደር እንጂ ፋክተሪ ወርከሮች አይደሉም። ከዚህ አንጻር የኢንፎርሜሽን ኤጅ ካራክተሪስቲክስ ያለው ነው ቢ ይሆናል ማለት ነው። እሺ ሌላኛው ስለ ሚሽን እንባል። እንግዲህ ሚሽን ምንድን ነው ስንል ሚሽን አጠቃላይ አንድ ተቋም ኤግዚስት የሚያደርግበትን ሪዝን ሚሽን ብለን እንጠራዋለን። አሁን እዚህ ጋር የተጠቀሰ ሚሽን አለ። እሱን ሚሽን ስቴትመንት እናንብና ከዚህ ሚሽን ስቴትመንት ላይ ምን ቢጨመርበት የበለጠ አሪፍ ይሆናል የሚል ነው። ምንድነው ሚስ ያደረገው የሚል ነው ጥያቄው። ጥያቄውን ነምበው our mission is to encourage understanding of and commitment of the conservation of worldwide life and wild places through recognitions of the interdependence of peoples and nature. We will do this by creating a sense of enjoyment, wonder, and discover throughout the park and in our outreach programs. Which of the following component you have to add on the mission statement ነው የሚለው። እንግዲህ ሚሽን ስቴትመንት ብለን የምንጠራው
በተለያየ መንገድ ዲፈር ያደርጋል። የአንድ ካምፓኒ ሚሽን ከሌላ ካምፓኒ ሚሽን ዲፈር ያደርጋል። በሌንግዙ፣ በኮንተንቱ፣ በስታይሉ በተለያየ ኮንቴክስት ዲፈር ያደርጋል። ግን እንደ አጠቃላይ በአሁን ላይ ያሉ በተለይ እንደ አጠቃላይ ሚሽን ዴቨሎፕ ሲደረግ አንድ ሚሽን ሊኖሩት የሚገቡት ኤሌመንቶች አሉ። እነዚያን ኤሌመንቶች ወደ 9 አካባቢ የሚደርሱ ኤሌመንት ናቸው። ለምሳሌ ከስተመር፣ የታርጌት ከስተመራችን ማን ነው፣ ፕሮዳክቱ ምንድን ነው ኦፈር የምናደርገው፣ ማርኬቱ የት ነው ኦፈር የምናደርገው፣ ለማን ነው ኦፈር የምናደርገው፣ ቴክኖሎጂ አፕዴት የሆነ አይነት ቴክኖሎጂ አለው ወይ፣ ከከረንት ከሆነ ቴክኖሎጂ ጋር አፕዴት ያደረገ ነው ወይ፣ ከተጨማሪ ከግሮዝ ጋር ከምናምን አንጻር እሱን እናስቀምጣለን። ፊሎሶፊ ምንድን ነው የኛ ካምፓኒ ፊሎሶፊ የሚለውን ሰልፍ ኮንሴፕት፣ ስለራሳችን ያለን ዩኒክ ዩናይት ስትሬንግስ ካለን ኮር ኮምፒተንሲያችንን፣ ፐብሊክ ኢሜጅ የምንጠራቸው ከሶሻል ከኢንቫይሮንመንታል ከተለያየ አንጻር ያሉ ጉዳዮችን እንዲሁ ከኢምፕሎይ አንጻር ለሰራተኞች ከሰጠኑ ትኩረት አንጻር ብቻ ይዘጋጀ። በእነዚህ ኤሌመንቶች ናቸው እነዚህ የሚሽን ኤሌመንትስ ተብለው ይጠራሉ። ከእነዚህ ውስጥ የጎደለው ሚስ ያደረገው ማንኛው ነው የሚል ነው። ሚስ ያደረገው ማንኛው ነው ስንል እንግዲህ እና ዲ ሚስ አላደረገም። ፊሎሶፊው በደንብ አለ። ፕሮዳክቱ ምን እንደሆነ ይገልጻል። ያው ኢንዲፐንደንት የሆነ ፒፕል እና ኔቸርን ሪኮግናይዝ በማድረግ የሚለው እንግዲህ ያ የካምፓኒውን ፊሎሶፊ ነው የምናየው። ፊሎሶፊ ስንል እንደጠቃላይ ፊሎሶፊ ብለን የምንጠራው ኮር ቫሊዩን ወይም ደግሞ እንደጠቃላይ ፈርማችንን ጋይድ የምናደርግበትን ኮንቴክስት ስለሆነ ፊሎሶፊ የሚያሳየን ፕሮዳክቱም ሴንስ ኦፍ ኢንጆይመንትን ምናምን ክሬት እናደርጋለን ብሎ ክሬት አንደኛው የኮንዘርቬሽን ኦፍ ወርልድ ዋይልድ ላይፍ እና ዋይልድ ስፔስ ነው የሚጠራው። እዛ ውስጥ ፕሮዳክቱ እንዳለ ያሳየናል። ፕሮዳክቱ እንዳለ ያሳየናል ከዚህ አንጻር። ከዛም በተጨማሪ ሴንስ ኦፍ ኢንጆይመንት ምናምን የፓርክ ኤክስፒሪየንስ አውትሪች ፕሮግራም ብሎ የሚጠራቸው ፕሮዳክትን የበለጠ ኤክስፕረስ ያደርግልናል። የሚጎለው ማናማን ነው ስንል ቢና ሲ ፎር ሚ ሚስ ያደርጋሉ ብዬ አስባለሁ። ቢና ሲ ሁለቱም መልስ መሆን ይችላሉ። ግን ከሁለቱ የግድ አንዱ መምረጥ የሚጠበቅብን ከሆነ ያው ፈተናም ስለሆነ መምረጥ አለብን። ማንኛው ነው ስንል ፎር ሚ ማርኬት ቢ ቤስት ማርኬት ቤስድ ይሆናል። ለምን ካል ማርኬት ፋውንዴሽናል የሆነ ጉዳይ ነው። በብዙ ኮንቴክስት ማርኬት ለምንለው ፋውንዴሽናል የሆነ አይነት ኮንቴክስት ነው። በተለይ በሚሽን ስቴትመንት ውስጥ ሚሽንን ስናስቀምጥ ሪዝን ፎር ኤግዚስተንስ ስናስቀምጥ ማርኬት ከግምት ውስጥ ይገባል። ማርኬት ብለን የምንጠራው ሲምፕሊ አንድ የሆነ ጂኦግራፊክ ኤሪያን ብቻ አይደለም ሪፕሬዘንት የሚያደርገው። ማርኬትን ስናነሳ ከስተመር እዛም ውስጥ አብሮ የሚታይ ጉዳይ ቢሆን ኢቨን ኢፍ ሰፓሬት በሆነ አይነት መንገድ ብናገኘው ከስተመር ብለን የምንጠራው፣ ግን ስለ ማርኬት ስናነሳ አብረንም ስለ ከስተመር ነው የምናነሳው። ከዚህ አንጻር የበለጠ የማርኬት ኮንሰርን ቢኖረው ያ ማለት የት ይሄ ፕሮዳክት የት ደሊቨር እንደሚደረግ ቢገለጽ የበለጠ አሪፍ ይሆናል። ኮንሰርን ፎር ኤምፕሎይ ቀጣይ መምጣት የሚችል ጉዳይ ነው። የበለጠ አሁን እዚህ ጋር ስንመለከት አሁን የሞሮፍ ያን ያክል ሰራተኛ ምናምንም ትኩረት ያስፈልጋል። ኮንሰርን ፎር ኤምፕሎይ ግን የወርልድ ዋይፍ የአንድ እንግዲህ የአካባቢ ጥበቃ ምናምን መስሪያ ቤት ቢሮ ነው የሚመስለው ስቴትመንቱ፣ የሚሽን ስቴትመንቱ። እዛ ውስጥ ደግሞ ኮንሰርን ፎር ኤምፕሎይ ያን ያክል ኢሹ ሊሆን አይችልም። ሞር እንዳውም የማርኬቱ ጉዳይ የበለጠ ትልቅ ኢሹ ሊሆን ይችላል ማለት ነው። ከዚህ አንጻር ወደ አቴንድ ቱ ሲ ውድ ቢ ዘ ቤስት አንሰር። ካሉት ኦፕሽኖች ውስጥ ሲ አንሰር ነው። ያው ኤና ዲ አይሆንም። ከቢ እና ከሲ ግን የበለጠ ሲ ቤስት ነው። ወደ 16ኛው ጥያቄ እንምጣ። sometimes a business organization use the promotion types involves short term incentive of value such as discount, free sample, price to be offered to our interest of customers in buying of goods and service. This is the promotion is public relations, sales promotion, advertising and personal selling ይላል። ከሚከተሉት እንግዲህ ማንኛው ነው ሾርት ተርም ኢንሰንቲቭ የሚያቀርበው ሲል ያው ገና ከመጀመሪያው መልሱ ይታወቃል። ሾርት ተርም ኢንሰንቲቭ ሲል እንግዲህ በፕሮሞሽናል ሚክስ ውስጥ በጣም ኮመን የሚባሉት ወደ 5 አካባቢ የሚደርሱ የፕሮሞሽናል ሚክስ ኤሌመንቶች አሉ። ከዛም በላይ ሊሆኑ ይችላሉ፣ ግን እንደ ኮመን የሚባሉት ማለት ያክል ነው። አንዱ አድቨርታይዝመንት ነው። አድቨርታይዝመንት እንግዲህ ፔድ የሆነ ዋን ዌይ ዩናይት የፕሮሞሽናል መካኒዝም ነው አድቨርታይዝመንት ብለን የምንጠራው። በተቻለ መጠን ብሮድ አይነት ኦዲየንሶችን በቲቪ፣ በሬዲዮ፣ በጋዜጣ፣ በቢልቦርድ በተለያየ መካኒዝም የምንደርስበት ነው። ከዛ ቀጥሎ ያለው ፒአር ነው፣ ፐብሊክ ሪሌሽን ብለን የምንጠራው። ፐብሊክ ሪሌሽን እንግዲህ በተለያየ መንገድ ጥሩ አይነት ፓርትነርሽፖችን ክሬት በማድረግ ፖዚቲቭ አይነት ብራንድ ኢሜጆችን ቢውልድ በማድረግ የምንከውነው የፕሮሞሽን መካኒዝምን ፒአር ብለን እንጠራለን። ሌላኛው ሴል ፕሮሞሽን ነው። ሴል ፕሮሞሽን የዚህ ጥያቄ መልስ ከላይ ያለው የሾርት ተርም ዩናይት ኢንሰንቲቭ ነው። ዲስካውንት በማድረግ ፍሪ ሳምፕሎችን በመስጠት ምናምን በ100 ብር 4 ቢራ በምናምን ሾርት ተርም የሚሆኑ ኢንሰንቲቮች ናቸው። ዲስካውንት በማድረግ ፍሪ ሳምፕል በመስጠት የምናደርገው የፕሮሞሽናል ሜካኒዝም ነው። ፐርሰናል ሴሊንግ ብለን የምንጠራው ይሄ ዳይሬክት የሆነ ነው። የበለጠ ቱዌይ ኮሚኒኬሽን ያለበት አንድ አይተሞችን የምንሸጥበት ሰዎችን አሳምና አይተሞችን የምንሸጥበትም ሜካኒዝም ነው የፐርሰናል ሴሊንግ ብለን የምንጠራው። ዳይሬክት ማርኬቲንግ ይሄ ለተመረጡ ደንበኞች ታርጌት በሆነ ሜካኒዝም በኢሜል፣ በኮል፣ በኤስኤምኤስ፣ በአድ ሊሆን ይችላል። በተለያየ ሜካኒዝም ማስታወቂያዎችን እንዳጠቃላይ ስለዛ ፕሮዳክት አዌር የምናደርግበት ሜካኒዝም
ዳይሬክት ማርኬቲንግ ተብሎ ይጠራል። ሶ ዳይሬክት ፕሮሞሽን እየተባለ ይጠራል ማለት ነው። ሶ ካሉት ኦፕሽኖች ውስጥ ማንኛውም መልሱ ስንል የትኛው ጥያቄ መልስ ቢ ይሆናል ማለት ነው። የትኛው ጥያቄ መልስ ቢ ይሆናል ማለት ነው። In statistics study, the population is A, the group of people from whom the data cannot be collected. B, all peoples who live in Ethiopia. C, the peoples or objectives studied in the sample survey. D, the group of people or objectives for which the conclusions are to be made. So ከሚከተሉት ውስጥ ማንኛው ነው ፖፑሌሽንን የሚገልጽልን ነው? ማንኛው ፖፑሌሽን የሚገልጽልን? እንግዲህ በስታቲስቲክስ ፖፑሌሽን ምንድነው ስንል በስታቲስቲክስ ፖፑሌሽን ብለን የምንጠራው it refers to the complete set of objects or elements being studied ይባላል። ሶ የምናጠናውን complete set of ሊስት ያለበትን ያንን ፖፑሌሽን ብለን እንጠራዋለን። ኦል ፖፑሌሽን ስንል it includes all peoples, all objects or all events for a particular research ተብሎ ይጠራ ማለት ነው። ሶ ምናልባት በአንድ ክላስ ውስጥ ያለ ተማሪ ሊሆን ይችላል፣ በአንድ ከተማ ውስጥ ያለ ፋሚሊ ሊሆን ይችላል፣ ወይም ደግሞ አንድ ምርጫ ላይ የሚመርጡ ሰዎችን ሊያካትት ይችላል። So ያንን ፖፑሌሽን ብለን እንጠራዋለን። ፖፑሌሽን the entire group about which we want to make a conclusion. So ድምዳሜ መስራት የምንፈልግበትን ኢንታየር የሆነውን ግሩፕ ፖፑሌሽን ብለን እንጠራዋለን። ሳምፕል ብለን የምንጠራው just part of population የሆነ ነገር ደግሞ ሳምፕል ተብሎ ይጠራል። So ከዚህ አንጻር ስንመለከታቸው ይህን ስንመለከት the group of people from whom the data cannot be collected ይላል። ይሄ ሊሆን አይችልም። ምክንያቱም ለአጠቃላይ ፖፑሌሽን ብለን የምንጠራው ዳታ ኮሌክት የምናደርግበትን ግሩፕ ኦፍ ፒፕል ነው። ሶ ፖፑሌሽን አይገልጽልንም። ፖፑሌሽንን ቢን እንመልከት። ኦል ፒፕል ሁ ሊቭ ኢን ኢትዮጵያ ይላል። ይሄ ኢንዲፐንደንስ መልስ ሊሆን ይችላል፣ ግን ሌሎችን ኦፕሽኖች እንመልከታቸው። ሲ ዘ ፒፕል ኦር ኦብጀክቲቭስ ስተዲድ ኢን ሳምፕል ሰርቬይ፣ ይሄ አይሆንም፣ ሲ አይሆንም። ዲ ዘ ግሩፕ ኦፍ ፒፕል ኦር ኦብጀክቲቭስ ፎር ዊች ዘ ኮንክሉዥንስ አር ቱ ቢ ሜድ። ሶ ይሄ የሰዎችን ግሩፕ ኦፍ ፒፕልን ኦር ኦብጀክትን የሚያሳይ ያ ምን የሆነ ኮንክሉዥን ምን የምናደርግበት ሜድ የምናደርግበት ከሆነ ኮንክሉዥን ሜድ የምናደርግበት ኦር ኮንክሉዥን ሜድ የምናደርግለት ኮንክሉዥንስ አር ቱ ቢ ሜድ የምናደርግለትን ግሩፕ ኦፍ ፒፕል ኦር ኦብጀክትን ፖፑሌሽን ብለን እንጠራዋለን ማለት ፖፑሌሽን እንጠራዋለን። ሶ መልሱ የሚሆነው ዲ ነው። ቢ ለምን አይሆንም ካል ቢ ፖፑሌሽንን ያሳያል፣ ምክንያቱም የሆነ ኦል ፒፕል ስለሚል። ነገር ግን ዲፐንድስ አፖን አወር ስተዲ፣ ምክንያቱም ኢንቨስቲጌሽን ላይ ዲፐንድ ያደርጋል። ለምሳሌ ጥናቱ ትኩረት ያደረገው አፍሪካ ቢሆንስ ሶ ከአፍሪካ እኮ አፍሪካ ላይ ጥናቱ አፍሪካን ታርጌት ያደረገ ጥናት ውስጥ ሁሉም የኢትዮጵያ ህዝቦች ሳምፕል ናቸው እንጂ ፖፑሌሽን ሊሆኑ አይችሉም። ሶ ኢት ዲፐንድስ ኦን ፖፑሌሽን ስንል ምን ላይ ዲፐንድ ያደርጋል? የምናጠናበት ኤሪያ ላይ ዲፐንድ ያደርጋል። ሶ ከዚህ አንጻር ቢመልስ ነው ከዚህ አንጻር ነው ከዚህ አንጻር ነው ማለት ነው። ሶ በዚህ መልኩ ማየት እንችላለን። ኬሽ ነምበር 80 the firm seeks growth by pushing its existing practice into a new market segment strategy is ምን ተብሎ ይጠራል ነው? ፕሮዳክት ዴቨሎፕመንት፣ ማርኬት ዴቨሎፕመንት፣ ማርኬት ፔኔትሬሽን፣ ነን ኦፍ አባቭ። ይሄ እንግዲህ አንስ ኦፍ ማትሪክስ ተብሎ ይጠራል። የቢዝነስ ግሮዝ ስትራቴጂ ውስጥ የምንመድበው ነው። እዚህ ውስጥ እንግዲህ 4 ስትራቴጂዎች አሉ። ማርኬት ፔኔትሬሽን፣ ማርኬት ዴቨሎፕመንት፣ ፕሮዳክት ዴቨሎፕመንት እንዲሁም ዳይቨርሲፊኬሽን ተብሎ የሚጠራው። ማርኬት ፔኔትሬሽን ብለን የምንጠራው ኤግዚስቲንግ ዩናይት ፕሮዳክትን በከረንት ማርኬት ላይ የምንሸጥ ከሆነ ያንን ማርኬት ፔኔትሬሽን ብለን እንጠራለን። ማርኬት ዴቨሎፕመንት ብለን የምንጠራው ደግሞ ኤግዚስቲንግ ዩናይት ፕሮዳክትን አዲስ ማርኬት ላይ የምንሸጥ ከሆነ ያንን ማርኬት ዴቨሎፕመንት ብለን እንጠራለን። ሶ ማርኬት ፔኔትሬሽን ብለን የምንጠራው እንዳልኳችሁ ምሳሌ ኤግዚስቲንግ ዩናይት ፕሮዳክትን ከረንት ማርኬት ላይ እዛው አዲስ አበባ ውስጥ የሚታወቅ አንድን ፕሮዳክት እዛው አዲስ አበባ ላይ ሰፋ አድርገን ብራንች ከፍተን የምንሸጥ ከሆነ ማርኬት ፔኔትሬሽን ብለን እንጠራለን። ማርኬት ዴቨሎፕመንት ስንል ግን ያንን የሚታወቀውን አዲስ አበባ ላይ የምንታወቅበትን አይተም ወጣ አድርገን ከአዲስ አበባ አዳማና ሐዋሳ ስንሸጥ ያንን ማርኬት ዴቨሎፕመንት ይባላል። ወደ አዲስ ማርኬት የምንገባ ከሆነ ሌላኛው ኦፕሽን ፕሮዳክት ዴቨሎፕመንት ተብሎ ይጠራል። በአንስ ኦፍ ማትሪክስ ፕሮዳክት ዴቨሎፕመንት ለምንጠራው ደግሞ ኤግዚስቲንግ ማርኬት ላይ እዛው አዲስ አበባ ላይ አዲስ የሆነ ፕሮዳክት የምናስተዋውቅ ከሆነ ያንን ፕሮዳክት ዴቨሎፕመንት ተብሎ ይጠራል። ሌላኛው ዳይቨርሲፊኬሽን ነው። ዳይቨርሲፊኬሽን ለአጠቃላይ አዲስ ፕሮዳክትን በአዲስ ማርኬት ማስተዋወቅን ያን ዳይቨርሲፊኬሽን ብለን እንጠራለን። ዳይቨርሲፊኬሽን ሪሌትድ ሊሆን ይችላል፣ አንሪሌትድ ሊሆን ይችላል። ኦልሞስት ተመሳሳይ አይነት ኢንዱስትሪ ላይ ዳይቨርሲፋይ ልናደርግ እንችላለን። ኦር ደግሞ ቶታሊ ወደማናውቀው አይነት ኢንዱስትሪ ሄደን አይተሞችን ዳይቨርሲፋይ ልናደርግ እንችላለን። ሶ ከዚህ አንጻር ለጥያቄው መልስ የሚሆን ማንኛው ነው ስንል ምክንያቱም ጥያቄ ጠይቀው ኤግዚስቲንግ ፕሮዳክትን አዲስ ማርኬት ላይ መሸጥ ስለሆነ ያንን ማርኬት ዴቨሎፕመንት ብለን እንጠራለን ማለት ነው። ሶ መልሱ ቢ ይሆናል ማለት ነው። ኦኬ question number 19 which of the following is an examples of qualitative research ከሚከተሉት ውስጥ የኳሊታቲቭ ሪሰርች ማንኛው ነው? ኳሊታቲቭ ሪሰርች ማንኛው ነው? A testing the effectiveness of new marketing strategy, B observing and recording human behavior, C analyzing numerical data using statistical techniques, D conducting survey with closed-ended questions። ከዲን ነሳምሳሌ በክሎዝ ኢንዲኬሽን ዳታን ኮንዳክት ስናደርግ ሞስሊ ይሄ ምን ይሆናል? ኳንታቲቭ ይሆናል። ይሄን ያክሉ ፐርሰንት እንደዚህ ያለ እንደዚህ ያለ ሶ ኳንታቲቭ በሆነ አይነት መንገድ
አናላይዝ ማድረግ ይችላል። ሶ ዲ መልስ ሳይሆን ቢኮዝ ኳሊታቲቭ ስለሚል። ሲ አናላይዚንግ ኒውሜሪካል ዳታ የኛውም ኳንቲታቲቭ ነው። ኤልን በቃ ቴስቲንግ ዘ ኢፌክቲቭነስ ኦፍ ኒው ማርኬቲንግ ስትራቴጂ የአንድ ማርኬቲንግ ስትራቴጂ ኢፌክቲቭነሱን ቴስት ለማድረግ የኛውን ቤዚካሊ ኳንቲታቲቭ በሆነ አይነት መካን ምክንያቱም ይህን ያክል ፐርሰንት ሼር ይዘናል፣ ይህን ያክል ፐርሰንት ትርፍ አትርፈንበታል፣ ይህን ያክል ፐርሰንት ስንል ኦር በይህን ያክል ብር አግኝተንበታል፣ እንደዚህ ተደራሽ መሆን ይችላል፣ ይህን ያክል አይተሞች መሸጥ ይችላል ምናምን እንዳለ ሶ አዲስ የሆነ አይነት ማርኬቲንግ ስትራቴጂያችን ኢፌክቲቭነስ ቴስት ስናደርግ ቤዚካሊ ኳንቲታቲቭ በሆነ አይነት መካኒዝም ነው የምንከውነው። ሶ ኳሊታቲቭ የሆነ አይነት ሪሰርች ማንኛው ነው ስንል ቢ ይሆናል ማለት ነው። ኳሊታቲቭ ሪሰርች ብለን የምንጠራው እንደጠቃላይ ኢት ፎከስ ኦን ዲስክራይቢንግ ሲቹዌሽን ሶ የሆነ ሲቹዌሽን ዲስክራይብ ማድረግ ላይ ኢቨንትን ወይ አንድን ችግርን የበለጠ ዲስክራይብ ማድረግ ላይ ፎከስ የሚያደርግ ነው ራዘር በነምበር ኮሚዩኒቲ። ስለዚህ ፊሊንግን ኦፒኒየንን የበለጠ የሚያጠና ሲሆን ያንን ኳሊታቲቭ ብለን እንጠራዋለን ማለት ነው። ሶ የአንድን የሰዎች ባህሪን ሪከርድ ማድረግና ኦብዘርቭ ማድረግን ኳሊታቲቭ ሪሰርች ብለን እንጠራዋለን ማለት ነው። ናይስ። ወደ ቀጣዩ ጥያቄ እንምጣ። Question number 10 from the following which one is an element of internal environment? So ከሚከተሉት ውስጥ የኢንተርናል environment of HR የሚሆነው ማንኛው ነው? ሶሾ ካልቸራል ፋክተር፣ ዲስትሪቢዩተር፣ ኤምፕሎይ፣ ሰፕላየር። የቀላል እንግዲህ በኢንቫይሮንመንት ውስጥ ኢንተርናል ኤክስተርናል አለ። ኢንተርናል ብለን የምንጠራው ዊዝን ፈርም ያለው ነው። ኤክስተርናል ብለን የምንጠራው ደግሞ አውትሳይድ ኦፍ ፈርም ያለው ነው። ሶ ኢንተርናል የሆነ ማንኛው ነው ስንል ኤምፕሎይ የሚል ይሆናል ማለት ነው። ሌሎቹ ሰፕላየር፣ ዲስትሪቢዩተር እና ሶሾ ካልቸራል ብለን የምንጠራቸው ኤክስተርናል የሆኑ ፎርስ ናቸው። እዛ ኤክስተርናል ውስጥ እንግዲህ ማክሮ እና ማይክሮ ተብሎ የሚጠሩ አሉ። ግን እንዳጠቃላይ ኤሲዲ ኤክስተርናል ውስጥ የምናገኛቸው ናቸው። ኤቢዲ ኤክስተርናል ውስጥ የምናገኛቸው ሲሆኑ ኤምፕሎይ ብለን የምንጠራው ግን ኢንተርናል ኢንቫይሮንመንት ነው። Question number 21 Harmony Pharmaceutical produce a life-saving medication with a consistent demand throughout the year. Maintaining steady production rate allows them to focus on quality control and ensure consistent medication availability. While it faces shortage during the demand is high, order blocking and lost sales during lower demand. A utilization strategy, change strategy, C level strategy, D hybrid strategy. ሶ እንግዲህ ሃርመኒ የሚባል አንድ የፋርማስቲካል ካምፓኒ አለ። ሶ ያ የፋርማስቲካል ካምፓኒ በብዛት ፕሮዲስ የሚያደርጋቸው የላይፍ ሴቪንግ የሆኑ ሜዲኬሽኖችን ኮንሲስተንት በሆነ ወጥነት ባለው ዲማንድ ስራውት የየር ምን ያደርጋል? ፕሮዲስ ያደርጋል። ሶ ሜንቴኒንግ ስቲዲ የሆነ የፕሮዳክሽን ሬት ነው ያለው፣ የተረጋጋ የፕሮዳክሽን ሬት ነው ያለው። ሶ ፎከስ የሚያደርገው የበለጠ ኳሊቲ ኮንትሮል እና ያንን የሜዲኬሽን አቬላቢሊቲን ኢንሹር ማድረግ ላይ የበለጠ ኳሊቲ ኮንትሮል ላይ እና ስቲዲ የሆነ የፕሮዳክሽን ሬት ላይ ፎከስ ያደርጋል። ሶ ይሄንን ምን ብለን እንጠራለን ስንል እንግዲህ ይህን ካፓሲቲ ስትራቴጂዎች ውስጥ ያሉ ጉዳዮች አሉ። 3 መሰረታዊ ጉዳዮች አሉ። ሌቭል ስትራቴጂ፣ ቼዝ ስትራቴጂ እና ሃይብሪድ ተብሎ የሚጠሩ ስትራቴጂዎች አሉ። ሌቭል ስትራቴጂ ብለን የምንጠራቸው እንግዲህ ኮንስታንት በሆነ አይነት ሬት ኢቭን ኢፍ ዲማንድ ፍላክቹዌት እንኳን ቢያደርግም እኛ ኮንሲስተንት በሆነ መንገድ ፕሮዲስ የምናደርግ ከሆነ ሌቭል ስትራቴጂ ተብሎ ይጠራል። ሶ ስቴብል የሆነ አይነት የወርክ ፎርስ፣ ስቴብል የሆነ አይነት ኢንቨንተሪን ሜንቴን አድርገን የምንቀጥል ከሆነ ያንን ሌቭል ስትራቴጂ ብለን እንጠራዋለን። በጣም ብዙ ሪስኮች አሉት ሌቭል ስትራቴጂ፣ ባክሎግ፣ ሃይ የሆነ አይነት ኢንቨንተሪ ኮስት ምናምን ብለን የምንጠራቸው እዚህ ጋር የተጠቀሱት። የዚህ ጥያቄ መልስ የሚሆነው ሲ ነው። ሌቭል ስትራቴጂ ብለን የምንጠራው። ቼዝ ስትራቴጂ ብለን የምንጠራው ምንድነው ስንል ይሄ አጀስት የምናደርግ ከሆነ ያ ማለት አይተሞቹ ምሳሌ አሁን ሌቭል ስትራቴጂ ሲሆን ሁሌ በየወሩ ፕሮዲስ የሚያደርገው አይተም ተመሳሳይ ነው የሚሆነው። ቼዝ ሲሆን ግን ምን ያደርጋል? አጀስት ያደርጋል። የሆነ በጣም ብዙ በሚፈልግበት ጊዜ 200 ያመርትና በማይፈልግበት ጊዜ 50 ብቻ ፕሮዲስ ሊያደርግ ይችላል። ቼዝ ስትራቴጂ ብለን የምንጠራው ያን ነው። ሃይብሪድ የሌቭል እና የቼዝ ስትራቴጂ ድቅል ውጤት ነው ማለት ነው። ሁለቱን ኮምባይን ሲያደርግ ነው ሃይብሪድ ስትራቴጂ ብለን የምንጠራው። ለዚህኛው ጥያቄ መልስ የሚሆነው ግን ሌቭል ስትራቴጂ ነው። ምክንያቱም ማንኛ ኮንሲስተንት የሆነ ዲማንድን ኮንሲስተንት የሆነ ሜዲኬሽን ፕሮዲስ የሚያደርገው ከዛ ሜንቴን ስቲዲ ፕሮዳክሽን ሬት ብሎ ነው የሚጠራው። ስቲዲ የሆነ ፕሮዳክሽን ሬት ነው ሜንቴን አድርጎ ያስቀጠለው። ከዚህ አንጻር ያንን ኳሊቲ ሌቭል ስትራቴጂ ብለን እንጠራለን። ሶ አንሰር ቢ ሲ ይሆናል ማለት ነው። ኩዌስችን ነምበር 22 ቶታል ኳሊቲ ማኔጅመንት ኢዝ ዘ ማኔጅመንት አፕሮች ዛት ኤምፋሳይዘስ A. Continuous improvement and customer focus. B. Maximizing employee turnover. C. Reducing market competition. D. Minimizing customer satisfaction. እንግዲህ ቶታል ኳሊቲ ማኔጅመንት ምንድነው ስንል ቶታል ኳሊቲ ማኔጅመንት ብለን የምንጠራው እንዳጠቃላይ አንድ ኳሊቲ ውስጥ ያለ አስፔክት ነው። ያም የኳሊቲ አስፔክት የበለጠ ቶታል ኳሊቲ ማኔጅመንት ብለን የምንጠራው ይሄ ሆሊስቲክ የሆነ ኮንቲኒየስ የሆነ ኳሊቲ ኢምፕሩቭመንት ላይ ኢንጌጅ የሚያደርግን የኳሊቲ አስፔክት ነው ቶታል ኳሊቲ ማኔጅመንት ብለን የምንጠራው። ዲ መልስ መሆን አይችልም። የከስተመር ሳቲስፋክሽን ሚኒማይዝ ያደርጋል የሚለው ምክንያቱም ኳሊቲ ማኔጅመንት ቶታል ኳሊቲ ማኔጅመንት ዓላማው ከስተመር ሳቲስፋክሽን ማምጣት ስለሆነ ሲም መልስ አይሆንም። ሪዲዩሲንግ ማርኬት ኮምፒቲሽን ብለን የምንጠራው ምክንያቱም ቶታል ኳሊቲ ማኔጅመንት ብለን የምንጠራው በየጊዜ ኳሊቲን ኢምፕሩቭ ስለምናደርግ የበለጠ ማርኬት ላይ ኮምፒቲቲቭ ሆነን እንድንቆይ ያደርገናል። ቢ ማክሲማይዚንግ ኤምፕሎይ ተርኖቨር የሚለው መልስ ሊሆን አይችልም። ምክንያቱም ቶታል ኳሊቲ ማኔጅመንት አንዱ አፕሮች ኢምፕሎይን ኤምፓወር ማለት ነው። ሰራተኞችን ኤምፓወር የምናደርግ ከሆነ ደግሞ ሰዎች ያልኩን ቶታል ኳሊቲ ማኔጅመንት ትክክለኛ መልስ የሚሆነው ኤ ይሆናል ማለት ነው። ኮንቲኒየስ ኢምፕሩቭመንት ኤንድ ከስተመር ፎከስ የሚለው ማለት ነው። Question number 23 the selection criteria that measures person strength, dexterity and coordination. ከሚከተሉት ውስጥ የአንድን ግለሰብ ጥንካሬ፣ ዴግዘሪቲ እና ኮኦርዲኔሽንን
ቴስት የምናደርግበት የሴሌክሽን ክራይቴሪያ ምን ተብሎ ይጠራል ነው። እንግዲህ በሴሌክሽን ሂደት ውስጥ ከሚከወኑት ውስጥ አንዱ የኢምፕሎይመንት ቴስት ነው። ኢምፕሎይመንት ቴስት ውስጥ የምንከውናቸው ጉዳዮች አሉ። የአፕቲቲዩድ ቴስት ይኖራል። ያ የግለሰቦችን የቨርባል ሪዝኒንግ፣ ኒሜሪካል ሪዝኒንግ ናቸው። የሎጂካል ኮንቴክስታቸውን የምንመለከትበት ስፒዳቸውን ቴስት የምናደርግበት የአፕቲቲዩድ ቴስት አለ። ከዛ በተጨማሪ የጆብ ኖሌጅ እና የፕሮፊሽንሲ ቴስት ተብሎ የሚጠራለ። ጆብ ኖሌጅ በምንጠራው እንደአጠቃላይ የቴዎሬቲካል ዩናይት ኖሌጅን ፕራክቲስ ማድረግ ይችላሉ የሚለውን ሃንዶን የሆናይት አክቲቪቲዎችን መከወን ይችላሉ የሚለውን ከፕሮፊሽንሲ እና ስኪል ቴስት ውስጥ እንከውነዋለን እናየዋለን። ዳኛው የኢንተረስት ቴስት ብለን የምንጠራው የአንድ ግለሰብ ያንን ስራ ለመስራት ኢንተረስት አለ ወይስ የለውም ወይ የሚለውን ቴስት የምናደርግበት የቴስት አይነት ነው። ፐርሶናሊቲ እና የኢንተግሪቲ ቴስት አለ። ግለሰቦችን ያላቸውን ፐርሶናሊቲ ቴስት የምናደርግበት፣ ምክንያቱም ከስራው አንጻር ያላቸው ስብዕና ይሄዳል ወይስ አይደለም የሚለውን ቴስት የምናደርግበት። ኢሞሽናል ኢንቴሊጀንስ ቴስት አለ። ኮግኒቲቭ ኤቢሊቲ ቴስት ተብሎ የሚጠራ አለ። በዛ ወቅት ደግሞ የሳይኮሞተር ቴስት ተብሎ የሚጠራ አለ። ሳይኮሞተር ብለን የምንጠራው የአንድን ግለሰብ ፊዚካሊ የሆነውን ኮኦርዲኔሽን ስትሬንግዙን ቴስት የምናደርግበትን መካኒዝምን ሳይኮሞተር ቴስት ተብሎ ይጠራል። ሳይኮሞተር ስንል አጠቃላይ አንድ ግለሰብ ያለውን ፕሬሲሽን፣ ያለውን ዴግዘሪቲ፣ ያለውን ፊዚካል የሆነውን ስትሬንግዙን ቴስት የምናደርግበትን የሳይኮሞተር ቴስት ተብሎ ይጠራል። ሳይኮሞተር ቴስት ተብሎ ይጠራል ማለት ነው። ከዚህ አንጻር ለዚህ ጥያቄ መልስ የሚሆነው ዲ ማለት ነው፣ ሳይኮሞተር ቴስት ይሆናል ማለት ነው። Question number 24. As a manager, you are twisting the factors to make them more attractive. As a manager, you are twisting ፋክቶችን ትዊስት እናደርጋለን ምንለውን የበለጠ አትራክቲቭ ለመሆን፣ እንዲሁም መረጃዎችን ዊዝሆልድ ማድረግ የመደበቅ፣ እንዲሁም creating false remorse to get employees to accept changes, then trying to close the manufacturing plants whose employees are resisting. Such methods of dealing with resistance to change is implementing change fairly, B. building support and commitment, C. manipulation and corruption, D. communication and participation. ይሄ እንግዲህ ያው ቼንጅ በሚከወንበት ጊዜ በተቋም ውስጥ ቼንጅን ሬዚስት ይደረጋል እንደምታውቁት። ቼንጅን ሬዚስት የሚያደርጉ ግለሰቦች በሚገጥሙን ጊዜ ዋት ሻል ዊ ዱ ስንል 6 መንገዶች አሉ ሪኮመንድ የሚደረጉ ቼንጅን ዲል እንድናደርግባቸው። የመጀመሪያው ኤዱኬሽን ኤንድ ኮሚኒኬሽን ተብሎ ይጠራል። ሰዎችን ኤዱኬት ማድረግ ኮሚኒኬት ማድረግ አንዱ መንገድ ነው ተብሎ ይጠራል። ሌላኛው ፓርቲሲፔሽን ኤንድ ኢንቮልቭመንት ተብሎ ይጠራል። ፓርቲሲፔሽን ኤንድ ኢንቮልቭመንት ነው የምንጠራው ግለሰቦችን በዛ የቼንጅን ሂደት ውስጥ ፓርቲሲፔት ማድረግ ኢንቮልቭ ማድረግ አንዱ መንገድ ነው። ሌላኛው የፋሲሊቴሽን ኤንድ ሰፖርት ነው። ሰዎችን መደገፍ ሰፖርት ማድረግ ቼንጅ ኢምፕሊመንት በሚደረግበት ጊዜ። ሌላኛው ቼንጅ የሚገጥመውን ሬዚስታንስ ለመቀነስ ሪኮመንድ ይደረጋል። ሌላኛው ኔጎሽዬሽን ኤንድ አግሪመንት ነው። ከሰዎች ጋር መደራደር አግሪ ማድረግ ሰዎች ያንን የሚከውል ከሆነ ኢንሰንቲቭ ለማድረግ ኔጎሽዬሽን ኤንድ አግሪመንት ተብሎ ይጠራል። ሌላኛው ማኒፑሌሽን ኤንድ ኮሂቢሽን ተብሎ ይጠራል። ይሄኛው ኢንዳይሬክት በሆነ አይነት መንገድ ኢንፍሉዌንስ የምናደርግበት፣ ኢንዳይሬክት በሆነ አይነት መንገድ ሰዎችን ኢንፍሉዌንስ የምናደርግበት፣ የምናጭበረብርበት፣ የምናውጨረጭርበት ማለት ይቻላል። መረጃዎችን ዊዝሆልድ በማድረግ ፎልስ ሩሞሮችን ክሬት በማድረግ ፋክቶችን ትዊስት በማድረግ የምንጠቀሙ አይነት ሲሆን ያንን ማኒፑሌሽን ተብሎ ይጠራል ማለት ነው። ማኒፑሌሽን ተብሎ ይጠራል። ሌላኛው ኮየርስ የምናደርግበት መካኒዝም ይኖራል። ኮየርስ የምናደርግበት ብለን የምንጠራው ደግሞ እንደአጠቃላይ ሰዎችን ኦርደር የምናደርግበት ያን የማይከውኑ ከሆነም የምናባርበት አይነት መካኒዝም ነው። እዚህ ውስጥ አሁን አንደኛ ኤ መልስ አይሆንም። ኢምፕሊሜንቲንግ ቼንጅ ፌርሊ ከዛ ጋር የተገናኘ ጉዳይ የለውም። ሰፖርት እና ኮሚትመንት የለውም። ዲም የለውም። ኮሚኒኬሽን ኤንድ ፓርቲሲፔሽን ዳንሰር ቢ ሲ ነው የሚሆነው። ማኒፑሌሽን ኤንድ ኮሂቢሽን ብለን የምንጠራው አክቹዋሊ ኮየርሲቭም አለው። ኤንድ ብሎ ትሬትን ያደርጋል ሲሉ እዛ ውስጥ ኮየርሽን አለ። ነገር ግን ከላይ ያለው አሴ ማኔጀር ብሎ ፋክቶችን ትዊስት የምናደርግ ከሆነ መረጃዎችን ዊዝሆልድ የምናደርግ ከሆነ ፎልስ ዩናይትድ ሩሞሮችን ክሬት በማድረግ ኢንዳይሬክት በሆነ መንገድ ሰዎችን ኢንፍሉዌንስ ጥረት የምናደርግ ከሆነ ዊ አር ማኒፑሌት እያደረግን ነው ማለት ነው። ከዚህ አንጻር አንሰር ቢ ሲ ይሆናል ማለት ነው። ኬሽን ነምበር 25 which one of the following is the nature of service ከሚከተሉት ውስጥ የሰርቪስ ኔቸር የሆነው ማንኛው ነው? የሰርቪስ መገለጫ የሆነው ማንኛው ነው? እንግዲህ ሰርቪስ ምን አይነት መገለጫ አለው ስንል ሰርቪስ መሰረታዊ መገለጫ ባህሪዎቹ አንደኛው ኢንታንጂብል መሆን ነው። ሰርቪስን አናየውም፣ ተች አናደርገውም፣ ቴስት አናደርገውም። በተለይ ከመግዛታችን በፊት ምንም አይነት ነገር አይኖርም። ለምሳሌ ማለት ፀጉራችንን ከመስተካከላችን በፊት ምን ልንመስል እንደምንችል አናውቀውም። ፕሪዲክት የምናደርገው ነገር ሊኖር ይችላል፣ ግን ሰርቪስ ታንጂብል አይደለም። ልክ እንደ ጫማ አይተን ነው ምናምን በቃ የምናደርገው ነገር አለ። ማንዳስሰው ስሜል የማናደርገው ተች የማናደርገው ነገር ነው። ሰርቪስ ስለሆነ አገልግሎት ስለሆነ አክት ስለሆነ ፐርፎርም የሚደረግ ነገር ስለሆነ ሰርቪስ ዳኛው ኢንሰፓሬብል መሆኑ ነው። ኮንሱም የሚደረገውም ፕሮዲስ የሚደረገውም ሳይመልታኒየስ መሆኑ ነው። ለምሳሌ የሆነ ቦታ ላይ የዋና አገልግሎት የምትፈልጉ ከሆነ እዛው የዋና ገንዳ ያለበት ቦታ ድረስ መሄድ ብቻ ይጠበቅባቸዋል። ዳኛው ሰርቪስ ቫሪያብል ነው። ያ ማለት ይለያያል። አንደኛ ሰርቪሱ እንደሚሰጠውም እኛም እንዳለንበት ኮንቴክስት ሰርቪስ ቫሪ ያደርጋል። ቫሪያቢሊቲ ዳኛው ሰርቪስ ፐርሼብል ነው። ያ ማለት ሰርቪስን ስቶር ማድረግ አንችልም። ሰርቪስን ስቶር ማድረግ
አንችልም። ለበኋላ ብለን ማስቀመጥ አንችልም። ለበኋላ ብለን ማስቀመጥ አንችልም። የዋና አገልግሎት ለማግኘት ከሄድን ያን የዋና አገልግሎት ተጠቅመን ነው የምንመጣው እንጂ ደንቦችን ማስኪ ለበኋላ ወይ ቤት ውስጥ ደግሞ ተጠቅማት ምናምን አንለት ሰርቪስ ፐሪሽ ያደርጋል። ዳኛው የሰርቪስ ላይ የከስተመር ኮንታክት አለው ወይ ደግሞ ዩዘር ፓርቲሲፔሽን ብለን የምንጠራው ደንበኞች ኢንቮልቭ ያደርጋሉ። በዚህ መንገድ አስተካክለኝ እንደዚህ አድርገኝ ይባላል። ዳኛው ላክ ኦፍ ኦነርሺፕ ነው። ሰርቪስ ውስጥ ኦነርሺፕ አይኖርም። ሰርቪስን ትጠቀሙታላችሁ እንጂ ሰርቪስን ሆን አታደርጉትም ይባላል። ከዚህ አንጻር የሰርቪስ ኔቸር ማንኛው ነው ሲል ላንሰር ቢ ይሆናል ማለት ነው። ናይስ። ኩዌስችን ነምበር 26 እየጨረስን ነው። ኩዌስችን ነምበር 26 ኮንትሮል ኢዝ ኢሴንሻል አት ኦል ሌቭልስ ኦፍ ኦርጋናይዜሽን ዲስ ካን ቢ ዲስክራይብድ ስሩ ባክዋርድ ሉኪንግ ኮንቲኒየስ ፕሮሰስ ፐርቫሲቭ ፋንክሽን ፎርዋርድ ሉኪንግ። እንግዲህ ከሚከተሉት ውስጥ የሰርቪስ ኔቸር ሁሉም የሰርቪስ ኔቸር ናቸው። ነገር ግን ኮንትሮል ኢዝ ኢሴንሻል አት ኦል ኦርጋናይዜሽን የሚለው ግን ማንኛውን የበለጠ ዲስክራይብ የሚያደርገው ነው። እነዚህ በሙሉ የሰርቪስ ኔቸሮች ናቸው። ነገራችን ኔቸርስ ኦፍ ኮንትሮሊንግ የኮንትሮሊንግ ማለት ነው። እነዚህ የኔቸርስ ኦፍ ኮንትሮሊንግ ተብሎ ይጠራሉ። ኮንትሮሊንግ ውስጥ እንግዲህ ኔቸር አሉ። አንዱ ጎል ዳይሬክትድ መሆን ነው። ኔቸር ኮንትሮሊንግ ብለን የምንጠራው ጎል ዳይሬክትድ ነው። ጎል ላይ ዲፐንድ ያደርጋል። ጎል ዳይሬክትድ ነው። የኦርጋናይዜሽን ሪሶርሶችን ተጠቅሞ የበለጠ ጎልን አቺቭ ማድረግን ያንን ኢንሹር ማድረግ ላይ የበለጠ ትኩረት ያደርጋል። ዳኛው ኮንትሮሊንግ ኮንቲኒየስ ፕሮሰስ ነው። ኮንቲኒየስ ፕሮሰስ ነው። ስቶፕ የሚያደርግ አይደለም። እንዳጠቃላይ ፐርፎርማንስ ሞኒተር የምናደርግበት በየጊዜ ኢምፕሩቭ እያደረግን የምንሄድበት ነው። ኮንቲኒየስ የሆነ ፕሮሰስ ነው። ሌላኛው ኮንትሮሊንግ ፎርዋርድ እና ባክዋርድ ሉኪንግ ይባላል። አክቹዋል ፐርፎርማንሱን ከረንት ፐርፎርማንስ ጋር ኮምፔር እያደረገ ፎርዋርድ እና ባክዋርድ ሉኪንግ አለው። ፎርዋርድ እና ባክዋርድ ሉኪንግ አለው። ሌላኛው ኮንትሮሊንግ ፐርቫሲቭ ተብሎ ይጠራል ወይም ዩኒቨርሳል ፋንክሽን ይባላል። ያ ማለት ኮንትሮሊንግ ኢዝ ኒድድ አት ኦል ማኔጅመንት ሌቭልስ ኤንድ ኢን ኦል ታይፕስ ኦፍ ኦርጋናይዜሽን ይባላል ዌዘር ኢትስ ቢዝነስ ኦር ነን ቢዝነስ። ስለዚህ የበለጠ ኮንትሮል ኢዝ ኢሴንሻል ኢን ኦል ሌቭልስ ኦፍ ኦርጋናይዜሽን የሚለው የሚያሳየው ፕሪቫሲቭ ፋንክሽን የሚለው ሲ የሚለው ኦፕሽን ነው ማለት ነው። ኩዌስችን ነምበር 27 የመጨረሻው ጥያቄ ኛውን እንመልከት። ፍሮም ዘ ፎሎዊንግ ዋን ኢዝ ኖት ትሩ አባውት ፓወር። ከሚከተሉት ስለ ፓወር የተሳሳተ የሆነው ማንኛው ነው? ፎልስ የሆነው ማንኛው ነው? ኤ ፓወር ኢዝ ፐርሰናል ኢት ኤግዚስትስ ቢኮዝ ኦፍ ፐርሰን። ፓወር ፐርሰናል ነው፣ በፐርሰን አማካኝነት ኤግዚስት ያደርጋል ይላል። ትሩ ነው። ቢ ፓወር ኢዝ ራይት ቱ አክት ኦር ቱ ጊቭ ኦርደር ኮማንድ ኦር ዲፕሎይ ሪሶርስ ኢን አን ኦርጋናይዜሽን። ቱ ሰም ኤክስተንት ያ እስቲ ሌሎችን ኦፕሽኖችን እንመልከት። ፓወር ኢዝ ሶርስድ ፍሮም ቦዝ ፖዚሽናል ኤንድ ፐርሰናል። ፓወር ከፖዚሽንም ከፐርሰንም ምን ያደርጋል? ሶርስ ያደርጋል። ያ ይህም ሲም ትሩ ነው። ዲ ፓወር ኢዝ ዘ ኤቢሊቲ ቱ ኤግዘርት ኢንፍሉዌንስ ኢን አን ኦርጋናይዜሽን። ዲም ትሩ ነው። ከማንኛው መልስ ይሆናል ስንል ፎልስ የሆነው ማንኛው ነው ስንል ፎልስ የሆነው ማንኛው ስንል ቢ ነው ማለት ነው። ቢኮዝ ቢ ኢዝ ከፓወር ይልቅ ቢ የአውቶሪቲ ዴፊኒሽን የተቀመጠው ቢኮዝ አውቶሪቲ ኢዝ ፎርማል ኤንድ ሌጋል ራይት ግራንትድ ቱ አ ፐርሰን ቱ ሜክ አ ዲሲዥን ኢሹ ኮማንድ ኤንድ ዳይሬክት አዘርስ ተብሎ ይጠራል። የአውቶሪቲ ነው። ራይት ቱ አክት ነው አውቶሪቲ ብለን የምንጠራው። ራይት ቱ አክት ብለን እንጠራዋለን። ኦርደር የምናደርግበት ኮማንድ የምናደርግበትን ያንን አውቶሪቲ ብለን እንጠራዋለን። አውቶሪቲ ተብሎ ይጠራል። ፓወር ኢዝ ሞር ኤቢሊቲ ነው። ፓወር እንደ ራይት አለም ኮንሲደር የሚደረገው ፓወር እንደ አንድ ኤቢሊቲ ነው ኮንሲደር የሚደረገው። ግለሰቦችን ኢንፍሉዌንስ የምናደርግበትን መንገድ ነው ፓወር ብለን የምንጠራው። አክቹዋሊ የፓወር ብዙ አይነት ሶርሶች አሉት። ከዛ ሶርሶች ውስጥ አንዱ እንግዲህ ፖዚሽናል ዩናይት ፓወር እና የፐርሰናል ዩናይት ፓወር አለ። ፖዚሽናል ፓወርስ ደግሞ የምንመለከተው አንዱ ኦቶሪቲ ሊሆን ይችላል። ግን የበለጠ አውቶሪቲ ብለን የምንጠራው ወደ ምን ይቀርባል? ወደ ራይት ይቀርባል። ፓወር ኢት ሪፈርስ ቱ ዘ ኢንዲቪጁዋል ፐርሰናል ኤቢሊቲ and also ኤቢሊቲ ላይ ዲፐንድ የሚያደርግ ቱ ኢንፍሉዌንስ አዘርስ ቱ አክት ኦር ሪፍሬን ተብሎ ይጠራል። በብዛት ኢንፎርማል የሆነ እና ኢንዲፐንደንት ዩናይት ኔቸር ያለው ከአንድ ግለሰብ ካሪዝማ፣ ከአንድ ግለሰብ ስታተስ፣ ከአንድ ግለሰብ ኖሌጅ፣ ከአንድ ግለሰብ ኤክስፐርቲዝ እንዲሁም አንድ ግለሰብ ካለው የፖዚሽን የሚመነጭ ነው። ቤዚካሊ ፓወር ግለሰቦች በተለያየ ኮንቴክስትም ግራንት የሚያደርጉትም የሚያገኙትም ነገር ነው ፓወር ነው የምንለው። ቢ የበለጠ ይጠባል። ሲ ፓወርን የበለጠ ብቻውን ኤክስፕረስ አያደርግልንም። ከዚህ አንጻር ቢ መልስ አይሆንም። ቢኮዝ ቢ እንደነገርኳችሁ የአውቶሪቲ ስለሆነ የኦቶሪቲ ነው የሚገልጸው። ምክንያቱም ኦርደር የማድረግ ኮማንድ የማድረግ በተቋም ውስጥ ያለ ሪሶርስን ዲፕሎይ የማድረግ ያ ለአውቶሪቲ ነው። ከዚህ አንጻር ቢ መልስ ይሆናል ማለት ነው። ዚስ ኦል አባውት ፈርስት ፓርት የመጀመሪያው ፓርት ይህን ይመስል ነበረ። ዛሬ 27 አካባቢ የሚደርሱ ጥያቄዎችን ለማየት ጥረት አድርገናል። በሚቀጥለው ደግሞ ፓርት 2 3 እና 4 እያልን እንመለከታለን። የመጨረሻ ፓርት ላይ እንዳልኳችሁ ኳንታቲቭ የሆኑ ቁጥር ነክ የሆኑ ጥያቄዎችን የመጨረሻ ፓርት ላይ እንመለከታለን። ከዛ በፊት ፓርት 2 ላይ እና ፓርት 3 ላይ ቴዎሬቲካል ዩናይት ጥያቄዎችን እንመለከታለን። የነበረን ቆይታ እንደወደዳችሁ ተስፋ አደርጋለሁኝ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል የሚያስፈልጋችሁ ከሆነ
መላክቶሪያልስ መፍትሄ ያለው። ስለዚህ ኦንላይን ካላችሁበት ቦታም ሆናችሁ በማታ በቀን በተለያዩት ጊዜ ውስጥ በሚመቻችሁ ሰዓት መውሰድ ትችላላችሁ። ከሚቀጥለው ዓመት ጀምረው ደግሞ በአካል አዲስ አበባ ላይ ለሚመቻችሁ የኤግዚት ቱቶሪያል መስጠት እንጀምራለን። የዚህ አይነት አገልግሎቶችን ማግኘት የምትፈልጉ ከሆነ ልታዋሉኝ ትችላላችሁ። ዲስክሪፕሽን ላይ ስልክ ቁጥሬን አስቀምጥላችኋለሁኝ፣ የቴሌግራም ሊንክ አስቀምጥላችኋለሁ። በዛ የቴሌግራም ሊንክ የምታወሩኝ ደውላችሁ ልታወሩኝ ትችላላችሁ። ስለነበረን ቆይታ ከልብ አመሰግናለሁኝ። በድጋሜ ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ሼር ማድረጋችሁን እንዳትረሱ። በቀጣይ ፓርት 2 ቪዲዮን በቅርብ እለቃለሁኝ። ቴንኪው። በድጋሜ መልካም ጊዜ ይሁንላችሁ።